እና አብይ ጾም ጉዞ ነው። የ40 ቀን ጉዞ ናት። የት ነው የምንደርሰው? ሄደን 40 ቀን ጾመን ቅድስት ዘወረደ እንደዚህ ያልን እና የት ነው የምንደርሰው? አሁን ብዙ ሰው ምን ይላል? እንዲሁ ኦርቶዶክስ መሆን ያደክማል። ምክንያቱም ጾሙ ቀኑ ምንድን ነው? በጣም ብዙ ነው እና ምንድን ነው ዓመት ሙሉ እንዳንበላ የምታደርገን ይህች ቤተክርስቲያን። ጾም ሰማያዊ መልካችንን መጠበቅ ነው። የጾመኛ ሰው ሰውነት ሌሊቱ ሙሉ ተኝቶ ማደር አይቻለውም። ጾም የትጋት ምንጭ ነው። ሰው በልቶ ትጉ ሊሆን አይችልም። ጾም የአርምሞ እህቷ ናት። አርምሞን ዝም ማለትን፣ መረጋጋትን፣ መስከንን የምታመጣው ጾም የጸሎት እናቷ ናት። ደግሞ የሚጾም ሰው ጸልይ ነው የሚያሰ አይምሮ የተሳለ ነው። አንደበቱ ስል ነው። ልቡናው የተከናወነ ነው። ሐሳቡ ክት ነው። የእንባ ምንጭ ናት። ሁልጊዜ የሚበላ ሰው ማልቀስ አይችልም። የስጋን ፍትወት በሙሉ ጸጥ ታደርገዋለች። አርፈ ቁጭ በል ትለዋል። በቀን 1 ጊዜ የሚበላ ሰው መልአክ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 3 ጊዜ የሚበላ ሰው እንስሳ ነው። ከማይጾም ሰው ሰውነት አጋንንት ይሰበሰባሉ። የተጋድሎ ሁሉ መጀመሪያ ጾም ነው። ጾመ ነቢያትን ስንጾም ነቢያትን እናንተ ጽድቅ ፍለጋ ነው የተራባችሁ ነው። ሐዋርያትን ስንጾም እናንተ ተርባችሁ ያገኘታችሁን ጸጋ እግዚአብሔር ይስጠን ነው። አብይ ጾም ስንጾም ግን እግዚአብሔር ሰው ሆኖ የተራበው ራባችን ነው ለማለት ነው። አንተ ለእኛ ብለህ ተራብክ ተብሎ ለዚህ ረሃብ የምናሳየው የፍቅር ምልክት ነው እንጂ አብይ ጾምን ጾመን የእኛ ጾም ያጸድቀናል ማለታችን አይደለም። የእግዚአብሔር ረሃብ ድንቅ ነው። የሀብታም ልጅ ቢርበው እንኳን እንዲሁ ያሳዝናል። እንዲሁ ሁሉ እያለው እንላለን። እግዚአብሔር የተራበው ረሃብ ነው ይሄ ጾም። ሁሉ እያለው የተራቡትን አብልቷቸዋል። ለተጠሙት ውሃ አይደለም ወይንን ያጠጣቸው፣ በኋላ ሲብስ ደሙን ያጠጣ። ይህን የሚያደርግ እሱ ብቻ ነው። እሱ ሲራብ የማይደንቀው ሰው ምን አይነት ጭንቅላት ያለው? አንዳንድ ጊዜ በጎ እየሆንኩ ለምንድን ነው መራራ ነገር የሚገጥመኝ ልንል እንችላለን። በዝቅተኛ ኑሮም ልንኖር እንችላለን። መከራን በምስጋና መቀበል። ቡና ይጠጣል አይጠጣም፣ አሳ ይበላል አይበላም። ጾሙ በ14 ነው የሚገባ በ15። ቤተ ክርስቲያን የቤት ስራ ውስጥ ናት፣ መከራ ውስጥ ናት። ስደት እየተሰቃየች ነው ያለችው። በብዙ ሰዓት እየተጠበሰች ነው። አይን ያለው ሁሉ በቀይ አይኑ የሚያይ ቤተክርስቲያን ነው። እግር ያለው ሁሉ የሚፈጥን እሷን ለማቃጠል ለማጥፋት ነው። ነፍስ መግደል አለ የለም፣ ጥንቆላ የለም፣ መጠን ያጣ ግብረ ሰዶማዊነት የለም፣ ዘረኝነት የለም። ክደት በዝቶ የኢትዮጵያ ምዕመናን በሙሉ ወደ ክደት እየተወሰዱ አይደል? በየሜዳው ሄደው እዚያ የሚዘለው የሚጨፍረው እኮ ከኦርቶዶክስ የወጣ ነው። አላያችሁትም? ያ እየተወሰደ እኛ ቡና ይጠጣል አይጠጣም። በዚች ቤተክርስቲያን ላይ መከራ አንሷት ነው ወይ? ሀሳብ እያመጣን መከመር፣ ሀሳብ እየመጣን መከመር። ትልቅ ነገር እያለን፣ ትልልቅ ጉዳይ እያለብን፣ ትልቅ ዓላማ እያለን፣ ትልቅ ጉዞ እያለን ፊታችን ላይ ዘንዶ አፉን ከፍቶ እየጠበቀን በትንንሽ ነገሮች እየተባላን ቤቱን ማቁሰል፣ ቤቱን መፍት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ ላዕሌነ። ምህረቱን ቸርነቱን ይቅርታውን በእኛ ላይ ያጸና ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ አከናውኖ የፈጠረ ዓለምን በቸርነቱ ብዛት ትንኝንስ እንኳ ሳይዘነጋ የሚመግብ ስጋችን ለብሶ ያዳነን ፈጣሪ ዓለማት መጋቢ ዓለማት እግዚእነ ኢየሱስ ክርስቶስ በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለጠራን በጎውን ነገር ሁሉ ስላደረገልን በአእምሯችን አስበን ስለማንዘልቅ ቸርነቱ ሁሉ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይድረሰው። የእናታችን የቅድስት ድንግል ማርያም የወላዲት አምላክ የቅዱሳን መላእክት የቅዱሳን ሐዋርያት የቅዱሳን ነቢያት የሰማዕታት የጻድቃን የደናግል የመነኮሳት ረድኤታቸው በረከታቸው ሁሉ በሁላችን ላይ ጸንታ ትኑር። አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶች መነኮሳት፣ እናቶች መነኮሳያት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ የድኅነት ቤተሰቦቹ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ቀን ስላደረሰን ክብር ምስጋና ይግባው። ሁላችሁም እንኳን አደረሳችሁ። እግዚአብሔር እንደፈቀደ እንማማራለን። በመካከላችን ተገኝቶ እንዲያስተምረን ፈቃዱ ይሁንልን።
እንደ እግዚአብሔር ፈቃድ ይሄ አብይ ጾም እስከሚያልቅ ድረስ አንድ ትምህርት እንማማራለን። ተከታታይ ትምህርት የምንማማረው ስለ አብይ ጾም ስለ አብይ ጾም በዚህ ጾም ውስጥ እንማራለን ማለት ነው። ጾሙ እስከሚያልቅ ድረስ ነው የምንማረው ስለዚህ ጉዳይ። ስለዚህ ርዕስ የምናደርገው የአብይ ጾም ጉዞ በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ፣ ሶስተኛ በሉ። ይሄን እንግዲህ ክፍል 1 ክፍል 2 እያል እስከ መጨረሻው ቀን ድረስ እንማማራለን እንደ እግዚአብሔር ፈቃድ ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው 40ው ቀን በነገው ዕለት ነው የሚገባው። ከቅድስት እሁድ ጀምሮ ቀጥሎ ባለው ሰኞ ነው ጌታችን ኢየሱስ ክርስቶስ የጾመው 40ው ጾም ሰኞ ነው የሚገባው። ይሄኛው ጾመ ሕርቃል ይባላል። ታውቁታላችሁ። በየዓመቱ ነው የሚተረከው። ስለዚህ ያንን ታሳቢ በማድረግ ዛሬ ስለ አብይ ጾም እንማማራለን። ትምህርቱም የአብይ ጾም ጉዞ ብለን ነው የምንማማረው። የአብይ ጾም ምንድን ነው? አዎ የአብይ ጾም ጉዞ የምንለው ለምንድን ነው? ዝም ብለን ጉዞ ለምንድን ነው ያልነው? ለምንድን ነው የአብይ ጾም ጉዞ ማለት ያስፈለገን? አብይ ጾም ምንድን ነው የሚለውን እንነጋገራለን። የአብይ ጾም ጉዞ ስንል ለምንድን ነው ይህንን ርዕስ የመረጥነው? አብይ ጾምን የምንጾመው የት ለመድረስ ነው ሀሳቡ። ይሄን እንዲመለስልን ነው። አብይ ጾምን የምንጾመው የት ለመድረስ ነው? መቼስ 40 ቀን እየጾምን ነው። 40 ቀን ጾመን የት ነው የምንደርስ? እና እሱን እንድናውቅ ነው። ምንድን ይባላል መሰላችሁ? መንገድ የሚሄድ ሰው መጀመሪያ ማወቅ ያለበት የት እንደሚሄድ ነው። የት እንደሚሄድ ማወቅ አለበት። ከዚያ ቀጥሎ ደግሞ በየት በኩል እንደሚሄድ ያጠናል። መቼ እንደሚሄድ ደግሞ ያጠናል። እነዚህን ሶስቱን ሲያውቅ ደግሞ የት እንደሚሄድ በየትኛው በኩል ቢሄድ እንደሚያዋጣው መቼ መሄድ እንዳለበት ከወሰነ በኋላ ደግሞ እንዴት እንደሚሄድ ደግሞ ምን ይላል? ይወስናል። የሀገሩን ርቀት ያያል፣ መድረሻውን ያያል፣ የመንገዱን ስልት ያያል፣ ቀኑን ወስኗል። ከዚያ በኋላ ደግሞ እየፈጠንኩ ልሂድ፣ እየሮጥኩ ልሂድ፣ ብቻዬን ልሂድ፣ ከሰው ጋር ልሂድ የሚለውን ደግሞ ያዘጋጃል። መንገድ የሚሄድ ሰው እነዚህን ሳያውቅ መጓዝ የለበትም እና ምን ይላል መሰላችሁ? አንድ ጸሐፊ የተውሶ ቃል ለመናገር ይቅርታ እየጠየቅኩኝ፣ ሚኒንግለስ ጆርኒ ቱዋርድስ ሚኒንግለስ ኢንድ ይላል። ምን ማለት ይመስላችኋል? ትርጉም የሌለው ጉዞ ትርጉም የሌለውን መጨረሻ ያመጣል። ትርጉም የሌለው ጉዞ ትርጉም የሌለውን ምን ያመጣል? መጨረሻ ያመጣል። ወይም ደግሞ ትርጉም የሌለው ጉዞ መጨረሻውም ትርጉም የለውም። መጨረሻው የሚያምረው ጉዞ ሲታወቅ ነው። ያላወቁት መንገድ ካወቁት ሀገር አያደርስም። ካወቁት ሀገር የሚያደርሰው ባወቁት መንገድ ይሄዱ እንደሆነ ነው። የሚኬድም የምንሄድበት ዓላማ ሲሄድ ነው። ወይ ቃል እንሰጥ፣ ወይ ቃል እናመጣ፣ ወይ ልንኖር፣ ወይ ሰው ልናደርስ፣ ወይ የምናገኘው ነገር ሲኖር ነው። ዝም ብሎ መጓዝ የነፋስ ጉዞ ነው፣ ወይም የውሃ ጉዞ ነው። ውሃ ሂዶ 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 ለራሱ የሚጠቀመው ነገር የለም። ነፋስ ነፍሶ 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 ምንም ነፋስን እንደመጎሰም ነው ያለው ቅዱስ ጳውሎስ። ስለዚህ ነው ትርጉም የሌለው ኑሮ መኖር እጅግ አስጨናቂ ነው። ስለዚህ ስንኖር ለምናደርገው ነገር ሁሉ ለምን እንደምናደርገው ግንዛቤም አይምሮም ዓላማም ሊኖረን ይገባል። አብይ ጾምም ዓላማ ያለው ጾም ነው። ለምንድን ነው የምንጾመው? ምንድነው? የት ነው የምንደርሰው? ጾመን የት ነው የምንደርሰው? ጾመን የት እንደርሳለን የሚለውን ስናውቀው፣ የምንደርስበትን ስናውቅ አካሄዳችንም እናሳምራለን ማለት ነው።
አብይ ጾምን ለምን ጉዞ አልከው ስትሉ ክርስትና በባህሪው ራሱ ምንድን ነው የሚባለው? መንገድ ነው አይደለም? ክርስትና መንገድ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ የመጀመሪያዎቹ ክርስቲያኖች ሃይማኖታቸውን ምን እያሉ ነበር የሚጠሩት? መንገድ እያሉ ነበር የሚጠሩት። እና ሃይማኖት መንገድ ይባላል። ሃይማኖት ራሱ መንገድ ነው፣ ጉዞ ነው። በብሉይ ኪዳንም መንገድ እየተባለ ተጠርቷል። በሐዲስ ኪዳንም መንገድ እየተባለ ይጠራ ነበር። ለምሳሌ በብሉይ ኪዳን አንድ ሐሳብ ለማምጣት ትንቢተ ሆሴዕ ምዕራፍ 14 ቁጥር 9 ላይ እንዲህ የሚል ቃል አለ። እስመ ርቱዓት ፍናዊሁ ለእግዚአብሔር ጻድቃን ይሐውርወን ወኃጥአን ይስእንወን ይላል። የእግዚአብሔር መንገድ ቅን ነው፣ ጻድቃን ይሄዱባቸዋል፣ ኃጥአን ግን ይወድቁባቸዋል ይላል። የእግዚአብሔር መንገድ ያለው ሃይማኖትን ነው። ሃይማኖት ማለት እግዚአብሔር ወደ እኛ የመጣበት፣ እኛ ወደ እግዚአብሔር የምንሄድበት፣ እግዚአብሔር ያደረገው መገለጥ ነው። እግዚአብሔር ወደ ሰው ልጆች የቀረበው መቅረብ፣ የእግዚአብሔር ወደ እኛ መቅረብ፣ እኛን ወደ እሱ መሳቡ፣ እሱ ማንነቱን ለእኛ የገለጠው መግለጥ፣ እርሱ ሃይማኖት ተብሎ ይጠራል። ስለዚህ ሃይማኖት ማለት ሰው ወደ እግዚአብሔር፣ እግዚአብሔር ወደ ሰው የሚመጣበት። እኛ ወደ እግዚአብሔር ከመሄዳችን በፊት እግዚአብሔር ወደ እኛ ነው የመጣው። ቀድሞ በጥንተ ፍጥረት እግዚአብሔርን በባህሪው ፈልጎ ሊያገኘው አይችልም፣ እግዚአብሔር ራሱን ካልገለጠ በቀር። ወደ ተገለጠው እግዚአብሔር እንሄዳለን እንጂ እኛ ያገኘነው እግዚአብሔር የለም። ራሱን ወደ እኛ የገለጠ እግዚአብሔር ነው እንጂ ያለ ሰዎች ፈልገው ተመራምረው ያገኙት እግዚአብሔር የለም። ለምሳሌ አብርሃም እግዚአብሔርን አግኝቷል፣ ሙሴ ጸሊም እግዚአብሔርን አግኝቷል እንላለን። ያን የተገለጠውን እግዚአብሔር ነው ያገኘ። እግዚአብሔር የሰው ልጅ መሻት ነው የምትባል እንጂ እግዚአብሔር እንደ ዕቃ ተፈልጎ አይገኝም። መሻት ይኑረን ነው። ለይትፈሳህ ልብ ዘይሐስሶ ለእግዚአብሔር፣ እግዚአብሔርን በሕግ በአምልኮ የሚሻ ሰው ደስ ይበለው ተብሏል። እግዚአብሔርን እንፈልገዋለን። የምንፈልገው መሻታችን ነው እንጂ እንደ ዕቃ እግዚአብሔር እንደዚህ ተደርጎ እግዚአብሔር የሚባል አካል አገኘው እንደዚህ ያለ ነው የሚባል አይደለም። ራሱን ነው እግዚአብሔር ለሰው ልጆች የገለጠ። ያ የተገለጠው እግዚአብሔር ወደ እኛ ራሱን የገለጠበት መንገድ ሃይማኖት ይባላል። እኛ ደግሞ እሱን ያን የተገለጠውን እግዚአብሔር አንድነቱን ሶስትነቱን አምነን የምንሄድበት ደግሞ መንገድ እርሱ ደግሞ ሃይማኖት ይባላል። ስለሱ የተቀበልነውን እውነት ተቀብለን ወደ እሱ የምንሄድበት ጎዳና እሱ ሃይማኖት ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ምን አለ ነው የተባለው? ብሉይ ኪዳን ላይ ራሱ እግዚአብሔር አመጋገቡ ሰዎችን ሲመግብ የመንገድ ስራ ነበር የሚሰራው አይደለም? እግዚአብሔር በገነት ምን ሲል ሰማ አዳም ነው የሚለው? ሲንቀሳቀስ ሰማ አይደለም የሚለው? እግዚአብሔር በገነት ሲንቀሳቀስ ሲያንኮሻኩሽ አዳም ሰማው ይላል። ከዚያ አብርሃም ላይ ስትደርሱ ምን በል ነው ያለው? ከዘመዶች ተለይተህ ምን በል ነው? ሂድ። መንገድ ነው አሁንም እግዚአብሔር የሚያሳየው ማለት ነው። መንገድ ነው የሚያሳየው። ወደ ግብፅ ምን አትበል፣ አትሂድ። መንገድ ነው ይሄ። ያዕቆብ ከየት ወደ የት ነው ሄደው? ከከነዓን ወደ ሶሪያ ሄደ አይደለም? አሁንም ደግሞ ምንድን ነው ያለው እግዚአብሔር? ወደ ቤቴል ምንድን እንበል ነው ያለው? ተመለስ፣ ሂድ ነው የሚለው እግዚአብሔር ያዕቆብን። ከዚያ በኋላ ደግሞ ከወለደ በኋላ በሀገሩ መኖር ከጀመረ በኋላ ወደ ግብፅ ምን በል ነው ያለው? ሂድ፣ ወደ ግብፅ ውረድ። አሁንም ከግብፅ ወጡና የ40 ዓመቱ የእግዚአብሔርና የሰው ልጅ ግንኙነት የምን ግንኙነት ነበረ? የመንገድ ላይ ግንኙነት ነበረ። የመንገድ ላይ ግንኙነት ነበረ። ስለዚህ እግዚአብሔር የመንገድ አምላክ ነው ማለት ነው። እኛም መንገደኞች ነን ማለት ነው። እግዚአብሔር ደግሞ የመንገዳችን መሪ ነው። ስለዚህ ቅዱስ ዳዊት ምን አለ? ምርሃኒ እግዚኦ ፍኖተከ እንተ ባቲ አሐውር፣ አቤቱ የምሄድባትን መንገድ ምራኝ ብሎ ይጸልይ ነበር። አርት ፍኖቴ ወሁረቴ፣ መንገዶችን አቅናልኝ አካሄዴንም አሰማምርልኝ እያለ ይለምነው ነበረ። ስለዚህ አባቶቻችን ወደ እግዚአብሔር የይሄዱበት ነበር። አምላኬ አምላኬ ገይሳቤከ፣ አምላኬ ፈጣሪ ወደ አንተ ምን እላለሁ ነው እገሰግሳለሁ። ጸማት ነፍሴ ለከስ፣ ነፍሴ አንተን ተጠማች። ማይዜ እበጽሕ ወእሬ ገጾ ለአምላኬ፣ ደርሼ የፈጣሪን ፊት የማየው መቼ ነው? ጉዞ ነው።
ወደ ሰማይ የሚደረግ ጉዞ፣ መቃተት፣ ናፍቆት ነው ሃይማኖት። ወደምንፈልጋት ወደ ነፍሳችን መዳረሻ ወደባችን ስለሆነ ከጥፋት አድኖ የሕይወት ወደብ ወደሚሆነን ወደ ክርስቶስ የሚደረግ ጉዞ ነው ሃይማኖት። ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ምን አለ? መጣ። ይኸው መንገድ ነው። ይህም እግዚአብሔር ከሰማይ ወደ ምድር መጣና እናቱ የወለደችው የት ላይ ነበር የወለደችው? መንገድ እየሄደች ነው የወለደችው። ቤተልሔም ላይ መንገድ ልትቆጠር ሄዳ እዚያ መንገድ ላይ ነው የተወለደ። እንደተወለደ ምንድን ነው ያደረገው? መንገድ ነው የጀመረው። ወዴት ነው የሄደው? ወደ ግብፅ ነው የሄደው። ከግብፅ ተመልሶ ወዴት ነው የሄደው? መንገድ ነው የሄደው። የት ነው የሄደው? ናዝሬት። በናዝሬት ሲያድግ ምን እያደረገ ነው ያደገ? እየሄደ ነው ያደገው። ከየት ወደ የት? ከገሊላ ወደ ናዝሬት ወደ ኢየሩሳሌም እየሄደ ነው ያደገው። በምድር ላይ አንሶ ሰው ውስተ ምድር አይደል ያለ ቅዱስ ኤፍሬም። በምድር ላይ ምን አለ ነው? ተመላለሰ ነው። ሊጠመቅ ምን አለ? ሆረ ኢየሱስም ገሊላ ሀበ ዮሐንስ ሄደ። 40 ቀን ሲሞላው ሊጾም ወደ ምድረ በዳ ምን አለ? ሄደ። ተመልሶ ደቀ መዛሙርቱን ደግሞ የመንገድ ወግ ነው ያወጋቸው። ምንድን ነው ያደረገ? ና ምን በለኝ ነው ትለወኒ፣ ምን በለኝ ነው ያለው? ተከተለኝ ነው ያላቸው። መንገድ ነዋ። ሃይማኖት ክርስቶስን ማምለክ መንገድ ስለሆነ ደቀ መዛሙርቱን ሲመርጥ የመረጠበት ቃል ተከተለኝ የሚል ቃል ነበረ። ለጊዜው በእግር ፍጻሜው በግብር እያሉ አባቶቻችን እንደተረጎሙት። ከዚያ በኋላ ደግሞ መጨረሻ ላይ ምንድን ያደረገ? መስቀሉንም ተከተለኝ አለችው። ዘይፈቅድ ይትለወኒ ይጽላ ነፍሶ ያጥብ ወይ ጽሩ መስቀለ ሞቶ ወይ ትለወኒ። እኔን ሊከተለኝ የሚወድ ሰው ቢኖር ሰውነቱን ይጥላ፣ ራሱን ይካድ፣ ለሞት የሚያደርሰውን መስቀል መከራ መስቀል ተሸክሞ እኔን ይከተለኝ ነው ያለ። እኔን ይከተለኝ ማመን ክርስቶስን መከተል ነው፣ መንገድ ነው። ሲያስተምርም ምንድን ነው ያላቸው? እኔ ራሴ ምንድን ነው የነበር ያላቸው? መንገድ ነኝ። አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ የሕይወት መንገድ ነኝ ነበር ያላቸው። ዮሐንስ 14:6 ሄደን የት ነው የምንደርሰው ስትለው ሕይወት እኔ ጋር ነው የምትደርሱት። እንዲህ ያለመሆኑ ማረጋገጫ እውነት ምንድን ነው ስለው እኔ ራሴ ምንድን ነኝ ያላቸው? እውነት። በየት አድርገን ነው የምንሄደው? በእኔ እኔ መንገድ ነኝ ብሎ መለሰ። ከዚያ በኋላ ቅዱሳን ሐዋርያትን ከዚያ በኋላ ከቀራንዮ ከሊጦስጠራ ወደ ቀራንዮ መስቀል ተሸክሞ ምን አለ? ሄደ። ተነስቶ ደግሞ ወደ ኤማሆስ ከደቀ መዛሙርቱ ጋር ምን አደረገ? ሄደ። ከትንሣኤ በኋላ ወዴታ ሄደ? ወደ ሰማይ አረገ። ከዚያ ተመልሶ ምን ያደርጋል? ይመጣል። መንገድ ነው ሁሉ እኮ እመጽእ ካዕበ ወነሣእክሙ ከመ ተሐልዉ አንትሙሂ ሀበ ሀሎ ከዋነ። ተመልሼ እመጣለሁ እናንተም እኔ ባለሁበት ትኖሩ ዘንድ እወስዳችኋለሁ። ስለዚህ ይወስደናል። መወሰድ መጨረሻችን መወሰድ ነው፣ መሄድ ነው። እዚያ በኋላ ከሱ መድረስ ነው። እና በዚህ ዓለም ላይ ስንኖር ምን እያረግን ነው ካላችሁ፣ እየሄድን ነው። እየሄድን ነው። ኑሮ ራሱ መንገድ ነው። ምን እያደረግን ነው? ወዴት ነው እየሄድን ያለ ነው? እግዚአብሔር ወይ ወደ ሞት ወደ ሕይወት ነው፣ ወይ ወደ ሕይወት ነው። ከፈቀደልን ወደ እሱ ነው። ካቃተን ደግሞ እንጂ እሱ ያውቃል። እና ቅዱስ ጳውሎስ ራሱ ምንድን ነው ያለው? ወደ ክርስቶስ ልሄድ ምን እላለሁ? እናፍቃለሁ። ልሄድ እናፍቅ። መሞት ራሱ መንገድ ነው። ወፍናው ይሁኒ ለሞት ዘእግዚአብሔር ውእቱ። የሞት መንገድ የእግዚአብሔር መንገድ ነው፣ የእግዚአብሔር ጎዳና ነው ብሎ ቅዱስ ዳዊትም ነግሮናል። ስለዚህ ጎዳና ነው። ስንኖር እየሄድን ነው። አንድ ቀን አንድ እርምጃ እንደሆነ 1 ዓመትም የሆነ ሩጫ ነው። 2 ዓመትም የሆነ ሩጫ ነው። በቆየንና በከረምን ቁጥር ወደ መቃብራችን በደንብ እየፈጠንን ነው የምንሄደው። እና አብይ ጾም ጉዞ ነው። የ40 ቀን ጉዞ ናት። የት ነው የምንደርሰው? ሄደን 40 ቀን ጾመን ቅድስት ዘወረደ እንደዚህ ያልንና የት ነው የምንደርሰው? እሱን እንድናውቅ ነው፣ መዳረሻችን እንድናውቅ። ሰው መንገደኛ ነው ሲባል እንግዲህ ምን ማለት ነው? ምን ማለት ገባችሁ አይደል? ሰው መንገደኛ ነው ማለት ምን ማለት ነው?
ነዋሪ አይደለም ነው። መንገደኛ ጓዙ ቀላል ነው፣ እንደ ልቡ አይናገር። ምክንያቱም መንገደኛ ነው። እንግዳው ናቸው። ሰው ቤት ሄዳችሁ እንደ ልባችሁ ትናገራላችሁ? አንሶት ያንቃ ይባላል። ሰው ቤት ትሄዱ አይባልም። አውርዱት ውሃ አልጠጣም ይባላል አይባልም። የሰው ቤት ነው። በምድር ስንኖርም እንደ ልባችን መናገር አይገባም። ምክንያቱም ምንድን ነን? ነግዶ ፈላሲ ስደተኛ ነን፣ መንገደኞች ነን። እንደ ልብ አንናገርም። ቀለል ብለንም መኖር አለብን። መንገደኛ ነን። ጥሎ ለሚሄዱት ሀገር አመል ማስቆጠርም ተገቢ አይደለም። እንግዳ እኮ አመሉን አሳምሮ ነገ ወደ ቤት ሊሄድ ብሎ አመሉን አሳምሮ ነው የሚሄደው። ነገ ጥለነው ለምንሄደው ዓለም ነው መከራ የምንበላው እርስ በርሳችን እና ስለዚህ ነገ ሀጆች ነን። መቼ እንደምንሄድ አናውቅ። እየሄድን ነውን እንጂ ደግሞ ጎዳናችን መቼ እንደሚያልቅ አይታወቅም። ስለዚህ አመልን ማሳመር፣ እንደገና ደግሞ ለእንግድነት በሄዱበት ሀገር ቤት ሲሰራ አይከረምም አይደል? የት ነው የሚሰራ? ራስ ቤት ሲመለሱ አይደለም ነው። አሁን አዲስ አበባ ሄዳችሁ ለመመለስ እዚያ ቤት ስትሰሩ ትሰነብታላችሁ ወይስ የአዲስ አበባ ሰው እዚህ ቢመጣ እዚህ ቤት ሲሰራ ይከርማል? አገሩ ላይ ነው የሚሰራ። የእኛ ሀገራችን የት ነው? በሰማይ ነው ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሁለት ሀገሮች ቢኖሩ አንዲቱ ሀገር ዘንድሮ እሳት ሊበላት ነው ብትባል፣ አንዲቱ ሀገር ደግሞ ለሁል ጊዜ ትኖራለች ብትባል የት ቤት መስራት ትፈልጋላችሁ ይላል። የት ነው የምትሰሩት? የማይቃጠለው ነው አይደል? ስለዚህ እነዚህ ያሉት ደግሞ ምን ያደርጋል? እነዚህ ሰማያት ደግሞ ይጠፋሉ። እነዚህ የምናያቸው ምድሮች በማይጠፋው ዓለም ምን አለኝ ማለት ይገባል። ስለ እውነት በዚህ ዓለም ራሳችንም ሰርተን ሆነ ሰውም ሰርቶልን መጠለያ ጎጆም አለን፣ መጠለያ ልብስም አለን። በዚያኛው ዓለም ግን ምን ይጠብቀኝ ይሆን ብሎ ማሰብ ይገባል። የሚሄድ ሰው መድረሻውን ይመሽብኝ ይሆን? አውሬ ይበላኝ ይሆን? ክረምት ከሆነ ውሃ ይሞላብኝ ይሆን? በጋ ከሆነ ይቀትርብኛል እያለ እያሰበ ነው የሚሄደው እና እያሰብን መኖር አለብን። የሚጾም ሰው ሞቱንም ትንሣኤውንም እያሰበ ነው የሚጾሙ። ምን እያደረግን እንሄዳለን የሚለውን መንገዳችን እንድናውቅ ነው። ጾሙ ምንድን ነው? አብይ ጾም። አሁን የአብይ ጾም ጉዞ ለምን እንዳልነው ነገርኳችሁ። አሁን ደግሞ ለምንድን ነው አብይ ጾም የሚባለው የሚለውን ልንገራችሁና ከዚያ ወደ ቀጣዩ ሀሳባችን እንሄዳለን። አብይ ጾም የሚባለው ጾም ታውቃላችሁ። ጾም ማለት መከልከል ነው። ተከልኦተ ብእሲ እመብል፣ የሰው ልጅ በጊዜ እውቅ በታወቀ በተሰፈረ በተለካ ጊዜ ከመብል መከልከሉ ጾም ይባላል። በታወቀ ጊዜ ጾም ማለት ባጭሩ መከልከል ማለት ነው። ፍትሕ መንፈሳዊ አንቀጽ 15 ቁጥር 1 ላይ እንደተጻፈው ጾም መከልከል ነው። መከልከል ነው ጾም። ይሄ ፍቹ ዝም ብሎ ዘይቤያዊ ፍቹ ነው። ግዕዙ ወደ አማርኛ ሲተረጎም ነው መከልከል የሚሆነው። መንፈሳዊ ፍቹ ግን ጾም ምንድን ነው? ጾም ምን ይመስላችኋል? ጾም ሰማያዊ መልካችንን መጠበቅ ነው። ሰማያዊ መልካችንን እኛ የተፈጠርነው በማን መልክ ይመስላችኋል? ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተጻፈው በማን መልክ ነው የተፈጠርነው? በእግዚአብሔር መልክ ነው የተፈጠርነው። በእግዚአብሔር አርአያና መልክ ከተፈጠር እግዚአብሔር ይበላል አይበላም? ጥያቄው ራሱ መልሱ እንጂ አይበላም አይደል እንዴ? ይበላል አይበላም? አይበላም። እና ምን ጾመው ወደ የትኛው መልካችን ለመሄድ ነው? እግዚአብሔርን መስለን ስለተፈጠር ወደማይበላው መልካችን ለመሄድ ነው። መጨረሻ ላይ መንግስተ ሰማያት እንበላለን አንበላም? አንበላም። እና ወደዚያኛው ዝግጅት እያደረግን ጾም ማለት ወደ ትክክለኛ መልካችን መመለስ ማለት ነው። ወደ ተፈጥሯችን መመለስ ነው። ይሄ የሚበላው ስጋ ራሱ መጨረሻ ላይ በማይበላ ህይወት ነው የሚኖረው። ስለዚህ እግዚአብሔርን ወደምንመስልበት መልክ መሄድ ነው ጾም ማለት። ሰማያዊነት ነው። ይውላችሁ የእኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስንዱ እመቤት የሆነችው እናታችን ከዓመት ካሉት ቀናት የምታበዛው ምኑን ነው? በቃ ጠቅላላው ህይወታችን ማንን ወደ መምሰል እንዲያድግ ነው። አሁን ብዙ ሰው ምን ይላል? እንዲሁ ኦርቶዶክስ መሆን
ያደክማል። ምክንያቱም ጾሙ ቀኑ ምንድን ነው? በጣም ብዙ ነው። እስኪ ለአብይ ጾም 55 እሺ፣ ጾመ ሐዋርያት 40 እስኪ እናድርገው። እሺ በሉ ደግሞ 95 ጾመ ነቢያት 44 139 መጣ። ፍልሰት 16 ነነዌ 3 እሺ ዓርብ ረቡዕ 52 ነው የሚመጣ 52 አማል ግን የሚቀነስ ይኖራል። እስቲ 52 እናድርገው ዝም ብለን 52 ሳምንት ነው አመቱ። ስንት ይመጣል? አዎ ይሄን ያህል ጾም አላት ከአመቱ ማለት ነው። እና ምንድን ነው አመት ሙሉ እንዳንበላ የምታደርገን ይህች ቤተክርስቲያን ነው። የለም ልጆች የሚሻላችሁ ማንን ብትመስሉ ነው? ፈጣሪያችሁን ብትመስሉ ነው። ይሄማ መብላቱ የማን ነው? የበሬ ነው። የበሬ የአህያ የፈረስ ነው። እግዚአብሔርን ብትመስሉ ነው የሚሻላችሁ። እንዲያው ለመቆም እንስሳነቱንም አንዳንድ ጊዜ ምን አድርጉት ነው ብሉ፣ እየዋላችሁ ብሉ። መች ይሄ እንስሳው ጠባያችሁ ካልቆመ መላካዊ ጠባያችሁ ስለማይሆንለት እየዋላችሁ ብሉ፣ እየጾማችሁ ብሉ። ግን እግዚአብሔርን መምሰላችሁ ቢበዛ ይሻላል ብላ ነው። በሰማይ መብላት መጠጣት የለም። ይቺ ቤተክርስቲያን ሰማያዊት ቤተክርስቲያን ስለሆነ የሰማዩን ኑሮ ነው እዚህ ውስጥ የምታለማመደን። በሰማይ ሄደን የምንኖረው ኑሮ መብል እንዲያውም ካገኘነው ዘንድ እናጥረገርገዋለን እንጂ እኔንም ጨምሮ ምን ነው ባይኖር ኖሮ በእውነት መከራ ወንድሜ፣ ምግብ ባይኖር የሁሉ ጦርነት ራሱ ይኖራል እንዴ? ምግብ ባይኖር። ነገር ግን የሰው ልጅ ኩራተኛ ነው እንጂ በኩራትም ሊጣላ ይችላል። ምግብ ነው የሁሉ መከራ የሚያመጣው። በሽታ ቢመጣ በምግብ ለኩላሊት ጥሩ ነው የተባለው ምግብ ለጨጓራ ክፉ ይሆናል። ለጨጓራ ጥሩ ነው የተባለው ለልብ ክፉ ይሆናል። መከራ የሆነ ነገር ነው በዚህ ዓለም መኖር። እና ለምንድን ነው ግን ቤተክርስቲያን እንዲህ የምታደርገው ሲባል መልአካዊ ሕይወት እና ቅዱስ ወግሪስ ሲናገር ምን ይናገራል? በቀን 1 ጊዜ የሚበላ ሰው መልአክ ነው። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 3 ጊዜ የሚበላ ሰው እንስሳ ነው ይላል። በቀን 1 ጊዜ የሚበላ ምንድን ነው? መልአክ ይበላል አይደለም? መልአክ ይበላል እንዴ? በቀን 1 ጊዜስ ምንድን ነው? አብዛኛው ሕይወቱ ወደ ምን ያደላ ነው ማለቱ ነው? ወደ መልአካዊ ሕይወት ያደላ ነው። በቀን 1 ጊዜ የሚበላ መልአክ ነው። 2 ጊዜ የሚበላስ ተመስገን። 3 ጊዜ የሚበላውስ እንስሳ ነው። ወደ እንስሳነት እየወረድ ነው። ከ3 ጊዜ ወደ 2 ጊዜ ስትቀንሰው ሰው ትሆናለህ። ወደ 1 ጊዜ ሲያመጡት ደግሞ አባቶቻችን የሚኖሩት በገዳም ዘግተው ትርምት እያዙ የሚኖሩት ደግሞ እነሱ ምን ይሆናሉ? መልአክ ይሆናሉ ማለት መልአክ ይሆናሉ። ጾም ማለት ይሄ ነው። ጾም የሚጾም ሰው ስጋሁ ለጸዋሚ ኢይትካህሎ ከመ ይኑም ኩላ ሌሊተ ፊልክስዩስ ሲናገር መጽሐፈ መነኮሳት የጾመኛ ሰው ሰውነት ሌሊቱን ሙሉ ተኝቶ ማደር አይቻለውም ይላል። ጾም የትጋት ምንጭ ነው። ትጋት የሚገኘው ከጾም ነው። ሰው በልቶ ትጉ ሊሆን አይችልም። እንዲያውም በጣም ምን ያደርጋል መሰላችሁ? ሰው ሲበላ ምንድን ነው የሚያደርገው? ሰውነት አይምሮ ጭምር ምግብ በመፍጨት እንደሚሳተፍ ታውቃላችሁ አይደል? ልብም ጭምር አይምሮም ጭምር ይሳተፋል። እና ጭንቅላት ይሄ አይምሯችን አስተዳዳሪ ነው። ያው እንደ አበምኔታችን ማለት ነው። ጭንቅላት ምንድን ነው? አስተዳዳሪ ነው። ማንን የሚያስተዳድር? እጅን፣ እግርን፣ ኩላሊትን፣ ሳምባን፣ አጠቃላይ ሰውነትን ማንም የሚያስተዳድር ይሄን የሚያስተዳድረው እና ሆድ የምን አካል ነው? አንድ ግዛቱ ነው። የማን? የጭንቅላት። እና ምግብ አጥብቆ ሲሰጠው ምግብ መፍጨት በግዛቱ ውስጥ በጣም ከፍተኛ ስራ ስለሆነ እዚያ ላይ ይጠመዳል። እዚያ ላይ ሲጠመድ ማሰብ አይችልም ነው። ማሰብ አይችልም። ምክንያቱም ያንን ግዛቱን በማስከበር ተጠምዷል ማለት ያን በማስፈጨት ባይድ ነገር ስለተከመረበት እሱን ነገር ስፍራ እስከሚያይዝ ጓዙን ስፍራ እስኪያስይዘው የማሰብ አቅም ያጣል። እና ለዚህ ነው የማይጾም ሰው ሀሳቡ ቅርብ ነው። ምንም በቃ ዝም ብሎ እቅዱም ቅርብ ነው። እና እንቅልፉ መከራ ነው። ስለዚህ ምን ይላል? አይምሮ ሰውነትን ማንቃት አንድ ስራ ይሆንበታል። ምግቡን ደግሞ ትእዛዝ ሰጥቶ ማስፈጨት አንድ ስራ ይሆንበታል። ስለዚህ ምን ያደርጋል? ሰውየውን ተኛ፣ ቆይ ምግቡን ልፍጨው ይልና ምን ያደርገዋል? አስተኝቶ ይፈጫል ማለት ነው። ሰውየውን ያስተኛና ምግቡን ስለሚፈጭ ሰውየው በዛ ጊዜ መነሳት ያቅተዋል ማለት ነው።
እና የጾመኛ ሰው ሰውነት ንቁ ነው ይላል። ጾም እማ ለጸሎት እህታ ለአርምሞ ወጥንት ለኩሉ ገድል ሰናይ። የጸሎት ማር ይስሐቅ ሲናገር ደግሞ ጾም ምንድን ናት ያለ? የአርምሞ ምኗ ናት? እህቷ ናት ይላል። ታላቅ እህቷ ናት። አርምሞን ዝም ማለትን፣ መረጋጋትን፣ መስከንን የምታመጣው ማናት? ጾም። እማ ለምን? ለጸሎት። የጸሎት እናቷ ናት። ደግሞ ጸሎትን የምትወልዳት ማናት? ጾም ናት። የሚጾም ሰው ጸልይ 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 ነው የሚያሰኘው። አይምሮ የተሳለ ነው። አንደበቱ ስል ነው። ልቡናው የተከናወነ ነው። ሀሳቡ ክት ነው። ስለዚህ የጸሎት እናት ናት። ነቃ ለአንብ የእንባ ምንጭ ናት። ሁልጊዜ የሚበላ ሰው ማልቀስ አይችልም። በነገራቸው የሚጾም ሰው ነው። አሁን ከዓለም እኮ ተቃራኒ የዚህ ዓለም ነገር እኮ እና ክርስትና እንደተቃረኑ ነው የሚኖረው። አሁን ካልጠጣህ የትኛውን ውሃ ታነባዋለህ ነው አይደል የሚለው። በሳይንስ ቢሆን ኖሮ ብናዋጋ ያልጠጣኸውን የት እንባ ይመጣል ነው። እንዲሁም ቅዱሳን ሲበቁ ውሃ ወደ አለመጠጣት ሲሄዱ እንባቸው ምን ያደርጋል? እያጸርው ይይዙ ነው እኮ የሚለው። እንባቸው ፈጽሞ የማይቆም ነው የሚሆነው፣ እንደ ሰኗ ለዚያውም አይን የማይቆጠቁጥ ያለ ስስት የሚወርድ እንባ ነው የሚኖራቸው። የእነ አቡነ ገብረ መንፈስ ቅዱስ፣ የእነ አቡነ ተክለ ሃይማኖት፣ የእነዚህ ከዋክብት እንባቸው ምንጭ ነው፣ የክርስቶስን ሕማም እያሰቡ ማለት ነው። የእንባ ምንጭ፣ የጸሎት እናት፣ የአርምሞ እህቷ ማናት? የጥንት የገድል የተጋድሎ ሁሉ መጀመሪያ ጾም ነው። የተጋድሎ ሙሴ 40 ዓመት ህዝብን የመምራትን ገድል የጀመረው ምን በማድረግ ነበር? በመጾም ነው የጀመረው። ክርስቶስ ራሱ መድኃኒታችን ኢየሱስ ክርስቶስ ዓለምን የማስተማር ገድልን የጀመረ ምን አድርጎ ነው? መጀመሪያ ጾሞ ነው። ሁሉ ነገር ተጾሞ ይጀመራል። አሁን ብዙ ትዳር ፍቅር የሌለው ከንቱ ትዳር የሆነበት ምክንያት እንደተጋቡ አይጾሙ። ስለዚህ ረድኤተ እግዚአብሔር ይለያቸዋል ማለት ነው። 40 ቀን ግን ከተጋቡባት ቀን ጀምሮ 40 ቀን ይጾሙና በ40ኛዋ ቀን ስጋው ደግሞ እንደገና ተቀብለው ሰርግ ይደረጋል። መደገስ ይችላል፣ አለመደገስ ይችላል። ምክንያቱም ክርስቶስ 40 ቀን ከጾመ በኋላ የት ተገኘ? ሰርግ ቤት ውስጥ ተገኘ ማለት ነው። ስለዚህ እሱም ገድል ነው። ምንኩስና ምንድን ነው? ገድል ነው አይደለም? ገድል፣ ዋናው ገድል። ምንኩስና የሚጀመረው ምን ተደርጎ ነው? ተጾሞ ነው። አንድ ሰው ከመነኮሰ በኋላ ስንት ቀን ይጾማል? ከመነኮሰበት ቀን ጀምሮ 40 ቀን ይጾማል። 40 ቀን፣ ለዚያውም ልብሱን ሳያወልቅ ሰውነቱን ሳይታጠብ። እንዲያውም አብዛኛው የመነኩሴ መከራ ያለች 40 ቀኗ ውስጥ ናት። ስቃይ የሆነም ፈተና ማለት ነው። ጠቅላላ የዲያብሎስ ጦርነት የሚከፈተው እዚህ 40 ቀን ውስጥ ነው። አሁን ይህን ማስረዳት አይቻልም። የመነኮሰ ብቻ ነው የሚያውቀው። ብቻ እንዳለው ማሳወቅ ግን ጥሩ ነው። አለው ብቻ ማለት ዝም ብሎ ማለት ምን ያህል ነው መጠኑ? መንኩሳችሁ ወቁት አልላችሁ ነገር። እሱም በጾም ነው የሚጀምረው። ክህነት ሲሰጥ በጾም ነው የሚጀመረው። አሁን ይኑር አለ እንጂ አባቶቻችን ዲቁና ሰጠው ለዲያቆኑ ምን ይሰጡታል? ጾም ይሰጣል። ቅስና ሰጠው ለቄሱ ምን ይሰጡታል? ጾም። ክህነት ገድል ነው። ለሱም ጾም ይሰጣል። ሁሉም በጾም ነው የሚጀመረው። ለምን? መዳረሻችን ጾም ነው። መንግስተ ሰማያት ውስጥ የጾም ኑሮ ነው፣ ያለ መብላት ኑሮ ነው። በጾም የተጀመረው በጾም ወደሚኖርበት ህይወት ያደርሳልና ጾም ማለት እንደዚህ ያለ ነው። ጾም ትፌውስ ቁስለ ነፍስ ይላል ደግሞ ቅዱስ ያሬድ። ጾም የነፍስን ቁስል ምን ታደርጋለች? ትፈውሳለች። ወታጸምም ፍትወታተ ኩሉ ዘስጋ፣ የስጋን ፍትወት በሙሉ ጸጥ ታደርገዋለች። አርፈ ቁጭ በል ትለዋለች። ማናት እንዲያ የምታደርገው? ጾም። የነፍስን ቁስሏን የምትፈውሳት ጾም ናት ተብሏል። እንግዲህ ፈውስ ነው፣ ምንጭ ነው ብያቸዋለሁ። መላካዊ ህይወት ነው፣ እግዚአብሔርን የሚያስመስል ህይወት ነው፣ የመንግስተ ሰማያት ኑሮ ነው ጾም። ለዚህ ነው የምንጾመው። ፍኖተ ክርስቶስም ነው፣ የገድል መነሻም ነው፣ የጸሎት ምንጭም ነው። አጋንንትም አይወዱም። ለምንድነው አብይ ጾም ታላቅ ጾም የተባለው የሚለው? አብይ ማለት ታላቅ ማለት ነው። ጾም ነው፣ ሰታ ነው። ጾም ማለት ይሄ ነው ብለናል። አብይ ጾም ታላቅ ጾም ነው። ለምንድነው ታላቅ ጾም የተባለው? የመጀመሪያው የጾመው ምንድን ነው? አብይ እግዚአብሔር ነው የጾመው። አብይ እግዚአብሔር መዝሙር 145 ቁጥር 5 ላይ
መዝሙር 146 ቁጥር 5 ላይ አብይ እግዚአብሔር ወአብይ ኃይሉ ወአልቦ ሁልቁ ለጥበቢሁ ይላል። እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር ስፍር የለውም ይላል። እግዚአብሔር ታላቅ ነው፣ ኃይሉም ታላቅ ነው፣ ለጥበቡም ቁጥር ስፍር የለውም። እግዚአብሔር ታላቅ ነው፣ አብ ነው። ኃይሉም ታላቅ ነው፣ ወልድ ነው። ለጥበቡም ቁጥር ስፍር የለውም፣ መንፈስ ቅዱስ ነው። ስለዚህ እግዚአብሔር ታላቅ ነው፣ ኃይሉ ታላቅ ነው ሲባል ክርስቶስ የእግዚአብሔር ኃይል ይባላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ እንደነገረን እስመ ክርስቶስ ኃይል እግዚአብሔር ውእቱ፣ ክርስቶስ የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ይባላል። የአብ ኃይሉ ይባላል፣ ክንዱ ይባላል። የሰው ኃይሉ በክንዱ እንዲገለጥ የአብ የመንፈስ ቅዱስ ኃይላቸው በወልድ ተገልጧልና ይላሉ ሊቃውንቱ። ስለዚህ አብይ እግዚአብሔር ታላቅ የሆነ ገናናው እግዚአብሔር የጾመው ጾም ስለሆነ አብይ ጾም ይባላል። ደስ አይላችሁ? እግዚአብሔር የጾመውን ጾም መጾም ማለት ነው። ንጉሱን ተከትሎ መዝመት ማለት እኮ ነው። ዘመቻችን አጋንንትን ለመዋጋት ነው። ንጉሱን ተከትሎ የምንከተለው ንጉስ ደግሞ በረሃብ ብንከተለው ጦም የሚያሳድር አይደለም። ራሱን የህይወት እንጀራ አድርጎ የሚመግብ ነው። ከክርስቶስ ጋር የጾመ የሚመገበው ክርስቶስን ነው። ከክርስቶስ ጋር የጾመ ሰው ስለዚህ ገናና ጾም የሚያሰኘው የምንጠግብበት ነው። የምንጠግበው ክርስቶስን ነው። ከንጉስ ጋር የተራበ ንጉሱ በነገሰ ጊዜ የንጉስ ማዕድ ይሳተፋል። ከክርስቶስ ጋር የተራበ ሰው ክርስቶስን መመገብ ይችላል። ይሄ ጾም የምንራበው ከክርስቶስ ጋር ነው። ጾመ ነቢያትን ስንጾም ነቢያትን የእናንተ ረሃብ ረሃባችን ነው ማለታችን ነው። እናንተ ጽድቅ ፍለጋ ነው የተራባችሁ ነው። እንሳተፋችኋለን። አባቶቻችን ሐዋርያትን ስንጾም የእናንተ ረሃብ ረሃባችን ነው። እናንተ ተርባችሁ ያገኘታችሁን ጸጋ እግዚአብሔር ይስጠን ነው። አብይ ጾም ስንጾም ግን እግዚአብሔር ሰው ሆኖ የተራበው ረሃብ ረሃባችን ነው ለማለት ነው። ያንተ ረሃብ ረሃባችን ነው ማለታችን ነው። ይህን የምንሳተፈው የክርስቶስን ረሃብ። ስለዚህ ንጉሥ ክርስቶስ ስለጾመው አብይ ጾም ይባላል። በገጠር ሁዳዴ ጾም ይባላል። ሁዳዴ ጾም ሰምታችሁ ታውቃላችሁ አይደል? ሁዳድ ማለት የንጉሥ እርሻ ማለት ነው። ሁዳድ ኮድድ፣ ኮደደ፣ መኮድድ፣ መኮደድ ይላሉ እነሱ ናቸው እንደሚሉት። ልታስኮድደኝ ነው ይላል። ኩዳድድ እርሻ ሄዷል እገሌ ከተባለ የትልቅ ሰው የባለስልጣን እርሻ ሊያርስዷል ማለት ነው። የንጉሥ እርሻ በዚያ መቅረት በጣም ከባድ ነው። እዚያ እርሻ የቀረ ሰው ሊኖር ነው ላይኖር ነው። ምክንያቱም የማን እርሻ ነው? የንጉሥ እርሻ ነው። እና ሁዳዴ ጾም ሰፊ እርሻ ማለት ነው። የንጉሥ እርሻ ሰፊ ስለሆነ አገሩ ሁሉ ነው የሚሰማራበት። ይሄ የንጉሥ ክርስቶስ እርሻ ነው። ይሄ ጾም ንጉሥ ክርስቶስ የጾመው ሰው ሁሉ ለንጉሱ የሚገብረው ከንጉሱ እርሻ በመገኘት ነው። ለክርስቶስ ፈቃዳችን የምንገብርበት ጾም ነው። ይሄ ለራሱ ለንጉሱ ለክርስቶስ ለንጉሱ በዚህ ሰፊነቱ 55 ነው። በዚህ ተገኝተን ፈቃዳችን ለክርስቶስ የምንገብርበት ነው። በነገራችሁ ላይ ስነ ምግባር አንድ ሊቅ ሲናገር ስለ ምንኩስና ሲናገር ምን ይላል? ምንኩስና ለመለኮታዊ ፍቅር የምናደርገው ሪያክሽን ነው ይላል። ማለት ምልክት ነው፣ መልስ እንደማለት ነው። አንዳንድ ቃል ስለማይገልጽ ነው ዝም ብዬ እንዳለማመጣው ማለት ነው። ግን ድሃ በሆነ ቋንቋ እያርኩት ነው። ምንኩስና ለመለኮታዊ ፍቅር የምናሳየው ግብረ መልስ። ጥሩ አድርገህ ገልጸዋል። ለመለኮታዊ ፍቅር አንተ ለእኛ እንዲሆንክልን እኛም ለአንተ አንተን ፍለጋ እንዲንሆናለን እንደማለት። ብድር መመለስ አይደለም፣ ፍቅሩን መከተል ነው። ለፍቅር ምልክት ማሳየት ነው። እግዚአብሔር ለሰው ልጅ ላደረገው ፍቅር የምናሳየው ምልክት ነው። ዘመድ ይቅርብን፣ ገንዘብ ይቅርብን፣ ትዳር ይቅርብን ተብሎ አንተ ሁሉን ትተህ እንደመጣ ያንተ ፍቅር ሁሉን ያስተዋል እንደማለት ያለ ነው። ለዚህ ነው የሚመሰረት እንጂ ስጋን ለመቅጣት አይደለም። ጾምም እንደዚህ ነው። አንተ ለእኛ ብለህ ተራብክ ተብሎ ለዚህ ረሃብ የምናሳየው የፍቅር ምልክት ነው እንጂ አብይ ጾምን ጾመን የእኛ ጾም ያጸድቀናል ማለታችን አይደለም። የእኛ ጾም ያጸድቀናል ማለታችን አይደለም።
ለፍቅሩ የሃይማኖት ስራ ራሱ ተግባር ስነ ምግባር ማለት አሁን አንዳንድ ሰዎች ይላሉ ከዚህ ከእኛ ቤተክርስቲያን ውጭ የሆኑ ሰዎች ስነ ምግባር እንስራ እንዲናርግ ሲባል በእኛ ስራ አንድንም በእኛ ስራ አንድንም ጉች ማለት ግን መጎለት ግን ለዚያ ፍቅር ምልክት አለማሳየት ነው። ቢያንስ መውደዳችን እንግለጠው ነው። የምንሰግደው ለሱ ፍቅር የሱን ፍቅር ለማሳየት ነው እንጂ የኛ ስግደት መንግስተ ሰማያትን የሚገዛልን ሆኖ አይደለም። የምንቆመው የኛ ቁመት መንግስተ ሰማያትን ሊገዛት አይደለም። ለፍቅሩ ምልክት ማሳየት፣ በሱ የማመናችን ማህተም ማሳየት ነው። አዎ ቃልህ እውነት ነው፣ ነገርህ የታመነ ነው፣ ለእኛ መሞት የታመነ ነው። ለዚህም የምናሳየው ፍቅር ይሄ ነው። ያንን ነው። በጎ ስራ የፍቅር ውጤት ነው። እስመ ምግባራት ሰናያት ይትወለደ እምፍቅር፣ በጎ ስራ የሚወለደው ከፍቅር ነው ይላል ቅዱስ ዮሐንስ አፈወርቅ በድርሳኑ ብርሃን ሲተረጉም። በጎ ስራ ከፍቅር ነው የሚወለደው። ለምንወደው ነገር ነው በጎ መልስ የምናሳየው። ለምንወደው ክርስቶስ የምናሳየው ነው አብይ ጾም እና ትንሽ ትልቁ ሁሉንም ጾም መጾም አለበት። ይሄንን ደግሞ በተለየ የእግዚአብሔር ረሃብ ድንቅ ነው በእውነት። የሀብታም ልጅ ቢርባው እንኳን እንዲያው ያሳዝናል። እንዲያው ሁሉ እያለው እንላለን። እግዚአብሔር የተራበው ረሃብ ነው ይሄ ጾም። ሁሉ እያለው ለሁሉ መስጠት እያበላ የተራቡትን አብልቷቸዋል። ለተጠሙት ውሃ አይደለም ወይንን ያጠጣቸው፣ በኋላ ሲብስ ደሙን ያጠጣል። እሱ ሲራብ የማይደንቀው ሰው ምን አይነት ጭንቅላት ያለው ሰው ነው? ያንን ይዘን ነው የምንጾመው። ስለዚህ ካሳ የተካሰበቀ ነው። 40ው ቀን ለአራቱ ባህሪያታችን የካሰው ካሳ ነው። ሁለተኛ አብይ የሚያስብለው ለዚህ ነው። ለእኛ የተደረገ ትልቅ ካሳ ነው። አንደኛ በማንነቱ አብይ እግዚአብሔር ነው የጾመው። ሁለተኛ ትልቅ ካሳ የተካሰበት ነው። በልተን ላመጣነው ዕዳ ጾሞ እየካሰልን ነበር ክርስቶስ። አንዱ ቤዛችን የሚያሰኘው ክርስቶስ ይሄ ነው። እየበላን ነበር ሞት ያመጣን፣ እሱ ጾሞ ካሳ ካሰልን እና ትልቅ ዋጋ ነው የተከፈለልን። ሶስተኛ ታላቁን ጠላታችን ነው ድል የነሳልን አይደል? በዚህ ጾም ማን ነው? ዲያብሎስ። እምደ ጸላኢ ዘአልቦ ምህረት ያለው ቅዱስ ኤፍሬም ምህረት የሌለውን ጠላታችን ነው የቀጠቀጠልን። ትልቁን ጠላታችን በዚህ ጾም ቀጥቅጦታል። በትዕቢት ቢመጣ በትዕቢት ነበር ቀድሞ ከገነት የወጣ ነው። በትህትና አድርጎ በስስታችን ነበር ሔዋንን ዋፍተዋል። ሔዋን ቢ የሚያደርግ ስስት ነበረ ገነቱ ነበር። እሱን አጠፋው። የሌላትን ገንዘብ መመኘት፣ የሌላትን አምላክነት መመኘት ፍቅረ ነዋይ የነበረባት ሔዋን የሰጣትን ትታ ያልሰጣትን። ሶስቱም አዳምና ሔዋን ሞትን ያገቡባቸው መስመሮች ነበሩ። ጌታ በ40 ጾም የተፈተናቸው እነዚያን ነው ያጠፋልን። የኃጢአትን ስሩን ያደረቀበት ጾም ነው ይሄ ጾም። ስለዚህ አብይ ጾም ገናናው አምላክ ስለ ጾመው፣ ትልቅ ካሳ ስለካሰልን፣ ሶስተኛ ትልቁን ጠላታችን ድል ስለነሳልን አብይ ጾም ይባላል ባጭሩ። እሺ አብይ ጾም ከየት ይጀመራል ነው? አብይ ጾም ከየት ይጀመራል? እስኪ በሉ አብይ ጾም በሉ። እሺ ከየት ይጀመራል ነው? መልሱ እስኪ ከዘወረደ በሉ እስኪ። አዎ አብይ ጾም ከዘወረደ ይጀመራል። አሁን የአብይ ጾም ምንድን ነው ርዕሳችን? ንገሩኝ እንጂ። ጉዞ ነው። የአብይ ጾም ጉዞ ከየት ነው የሚጀመረው ነው? የአብይ ጾም ጉዞ የሚጀመረው ዘወረደ ነው። ዘወረደ ማለት ነው እሱ ዘወረደም ላይሉ ነው። ከሰማይ የወረደውን ክርስቶስን ይዘን ነው የምንጀምረው። የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው መጾም ማለት። አምላክ ስጋ መሆኑን መከተል ነው ጾም። ዘወረደ እንደኛ ቤተክርስቲያን የሚያስደንቅ ቤተክርስቲያን የለም። በእውነት ቤተክርስቲያን አንዲት ናት። ግን በመዋቅር ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ስርዓት ድንቅ ነው። ይሄ የሆነው ደግሞ በታላቁ መብራታችን በቅዱስ ያሬድ ምክንያት ነው እና ዘወረደ ብሎ የሰራልን እሱ ነው። ጾሙ ከዚህ እንዲጀምር ተገልጦለት ነው። ሌሎቹ ዘወረደ አይሉትም፣ ሌላ ስም ነው ያለው በሌሎች አብያተ ክርስቲያናት ዘንድ። የእነሱም ድንቅ ነው። እግዚአብሔር በየስልቱ ይመለካል። ሃይማኖቱ እስካለ ድረስ ነውር የለውም።
ዘወረደ ብለን የምንጀምረው እኛ ነን። ስለዚህ አብይ ጾም ከየት ነው የሚጀመረው ሲባል ከእግዚአብሔር ልጅ መውረድ ነው። አብይ ጾምን መጾም ማለት የእግዚአብሔር ልጅ እግዚአብሔር ወልድ ወደዚህ ዓለም የመጣውን መውረድ አድንቆ በዚያ ተመስጦ መኖር ነው። አሁን እየጾምን ይመስላችኋል? የመጀመሪያዎቹ ክርስቲያኖች ክርስቶስ ወደዚህ ዓለም የወረደበትን ምስጢር ለማድነቅ ብለው አብይ ጾም ሊገባ ሲል ዮርዳኖስን ተሻግረው በረሃ ሂደው 40ውን ቀን ሰንብተው የሆሳዕና ዕለት ነበር መልሰው የሚገናኙት። በሐዋርያት ዘመን የነበሩት ማለት ዳቧቸውን ቋጥረው ዮርዳኖስን ተሻግረው በረሃ ሂደው ሁሉም ለየብቻው ሆኖ የክርስቶስን ወደዚህ ዓለም መምጣት እያደነቀ ከርሞ የሆሳዕና ይገናኛሉ። ስለዚህ በክርስቶስ ሰው መሆን መደነቅ ነው። ዘወረደ ገባ፣ ጾም ገባ ሲባል ዘወረደ ስንል እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር ነው። አላችሁ አይደለም? ያው እግዚአብሔር ወደዚህ ዓለም መጣ የሚለውን እንዲደንቀን መሆን ነው። ደንቆን ከጾም ነው ጥሩ ነው። እንዲደንቀን አንድ ሁለት ነገሮች እንደው ሊቃውንቱ ከተናገሩት ልንገራችሁ። እስቲ እግዚአብሔር ወልድ ወደዚህ ዓለም መምጣቱን ይዘን መደነቅ ነው እና እዚያ ጋር የምናደርገዋል። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሆኖ ወደዚህ ዓለም የመጣበትን ምስጢር ነው። ቅዱስ ዳዊት ምን ብሎ ነበር የተናገረው? አጽነነ ሰማያተ ወረደ ነው ብሎ ነው የተናገረው። የሚያስደንቅ ነገር ነው። ለምንድን ነው ሰማይን ዝቅ ዝቅ አድርጎ መጣ የሚለው? እስኪ በሉ። ሰማይን ዝቅ ዝቅ አድርጎ መጣ። አንድ የበረሃ መነኩሴ የተናገረውን እንገራቸው። ለሰው ልጅ ደግሞ ትሕትና ምንድን ነው አለ። እኔ በጣም ነው የሚደንቀኝ የዚህ መነኩሴ ንግግር ስሰማ። ለሰው ልጅ ትሕትና አይገባውም፣ ለሰው ልጅ የሚገባው አቅሙን ማወቅ ነው ይላል። ምክንያቱም አፈር ትሕትና የለውምና ይላል። ምክንያቱም አፈር መጀመሪያ ምን ያደርገ ነው? የወደቀ ነው። አፈር ወዴት ዝቅ ይላል? ትቢያ አይደለ? አንተ የተፈጠርከው ከምንድን ነው? ከአፈር ነው። አንተ ትሁት ልትባል አይገባም። አንተ አቅምህን ነው ማወቅ ያለብህ። ትሁት ሊባል የሚገባው ማን ነው? ክርስቶስ ነው። ካለ ማንነቱ ወደማይመጥነው የመጣ እሱ ነው። እኛ ሁሉ ነገር ዝቅ ብንል ይመጥነናል፣ መጠናችን ነው። ብንሰደብ መጠናችን ነው። ብንታማ መጠናችን ነው። መሬት ላይ ብንቀመጥ መጠናችን ነው። ለሱ ግን ሁሉ የማይመጥነው ነው። ሁሉ ያለው የሌለው ሆኖ ሲመጣ ነው እንጂ ትሕትና ደግሞ ሰው ምን ትሕትና አለው ይላል? አፈር ትሕትና አለው እንዴ? ሰው እኮ በነገራችን ላይ ነፍሱ ወደ ክርስቶስ እየቀረበች ስትሄድ ራሱ የራሱ ባደድ ከራሱ እንትን ነው የሚወጣ። እዚህ ቅርፍት ታውቃላችሁ? የእንቁላል ቅርፍት። ከዚያ ቅርፍት መውጣት ነው የሚጀምረው። ነፍሱ ትበራለች። አሁን እኛ እኮ ትንንሽ ነገር በተነካን ቁጥር የምንበሳቸው የት ውስጥ ነው ያለ ነው? አሁን እዚያው ቅርፊት ውስጥ ነው። እዚያው ቅርፊት ውስጥ ስለሆን መንደፋደፍ ነው እዚያው ውስጥ። እንዲሁ መንፈስ ቅዱስ መቼ እንደሚፈለፍለን እግዚአብሔር ይርዳን። በእውነት እዚህ ቅርፍታችን መቼ እንደሚያወጣን እዚያው የምንደፋደፍ ሰው ነፍሱ ወደ ክርስቶስ እየተጠጋች ሲሄድ ከራሱ ማዕቀፍ ከራሱ አጥር ያወጣና ክርስቶስን እያየ መደነቅ ነው። የራሱን ነገር እየረሳ ነው። የኋላውን እየረሳ ወደፊት ምን እላለሁ ነው ያለ ቅዱስ ጳውሎስ። እረሳለዋል፣ የኋላውን እረሳዋለሁ፣ ወደፊት ነው የሚሄደው። ራሱን የሰራውን የራሱን ታሪክ እየዘነጋ አይኑ ክርስቶስ ላይ ነው የምታረፈው። ዘወረደ የሚባለው ሰማይን ዝቅ ዝቅ አድርጎት መጣ ነው። በጣም ነው የሚገርመኝ። ዝም ብላችሁ አስቡ። ሰማይን ዝቅ ዝቅ አድርጎ አንተ አሁን ምን ዝቅ ታደርጋለህ? ሰማይ የለ ምድር የለ፣ ምንን ነው ዝቅ የምታደርገው? እኔም ማለት እኮ ነው አንተ ስል በነገራችሁ ላይ ማለት ሁላችንም ምን የናው እኔ ዝቅ ማድረግ ምናችን እናደርጋለን? እኛ ዝቅ ያላለ ምን ኑሮን ምናችን ነው ዝቅ የሚለው? ሰማይን ዝቅ ዝቅ አደረገው እኮ ያለው ምንድን ነው? ቅዱስ ዳዊት የሚለው አረ ልብ በሉ እያለ እኮ ነው። ምኑን ነው ዝቅ ዝቅ ያደረገው? ትልቅ ትልቅ ነገሩን እኮ ዝቅ አድርጎት መጣ ነው። ሰማይ እንጂ ስለ ሰማይን ይዞት እዚህ ወርዶ አይደለም። ሰማይ ወደዚህ ዝቅ ቢል አትደነቁ? አሁን ይህ ሰማይ ዝቅ እያለ ቢወርድ አይደጋቸው? አይገርማቸው? ክርስቶስ ከዚህ በላይ የሆነ ነገር ነው ዝቅ አድርጎ የመጣ። ልዕልናውን ዝቅ አድርጎ ምላቱን ወስኖት ርቀቱን አግዝፎት ዝቅ አድርጎ ሰማያት ያላቸው እነዚህ ናቸው። ምላቱ፣ ስፋቱ፣ ርቀቱ
መንግስቱ፣ እበዩ፣ ልዕልናው ብለው 7 ያደርጓቸዋል ሊቃውንቱ። እነዚህን ነው ዝቅ ያደርጋቸው። እንዴ ንጉሥ እኮ ከድሃ ቤት ምሳ ሲበላ ብናየው አይደንቃችሁ? እፎ ቤተ ነዳይ አደረክም ምስኪን ነው። እንደ አንድ ንጉሥ እንዴት ያሉ ንጉሥ ናቸው፣ ቆሎ እኮ በሉ ተብለው ይደነቃሉ። እኔ ቤት እኮ ቅራሪ ቀመሱልኝ ተብሎ ነገ የሚፈርሰው ሰውዬ በ3ኛው ቀን ብንሄድ አፍንጫችን ይዘን የሚያስመልሰን ሰውዬ እኮ ነው ንጉሱ ነው የሚደነቅ። ክርስቶስ ዝቅ ብሎ በእኛ መንደር ሲመጣ አይገርማችሁ? በእኛ መንደር ሲመጣ የእኛን ልብስ ለብሶ እንደኛ እያለቀሰ እንደ ሕፃናት እታች ወከመ ሕፃናት በከየ እንደ ሕፃናት እያለቀሰ ሰው ታቅፎት እንዲሁ ጽሑፍ እኮ ነው። ይሄ ነገር ነው ዘወረደ ጾሙ እዚህ ነው የሚጀመረው። በዚህ ስትመሰጥ ጾሙ ደስ ይልሃል ማለት ነው። በዚህ ነው የምንመሰጠው። ይሄንን ነው ሊቃውንቱ ያደነቁት። ዘያገምሮ መካድ አግመረቶ ድንግል። ቦታ የማይወስነውን አምላክ ማን ወሰነችው አለ? ድንግል ወሰነችው ነው። ባይል ዘይሁብ ብዕለ ኮነነ ዳይ በእንተ ስርዓተ ትስብእት። ለሁሉ ሀብትን ባለጸጋን የሚሰጥ እሱ ሰው ስለመሆኑ ምን ሆነ አለ? ድሃ ሆናል። ከምዕባል አነ በንዴተ ዚአሁ፣ በሱ ድህነት እኔ ባለጸጋ እሆን ዘንድ እርሱ ስለ እኔ ድሃ ሆነ። ቦታ የማይችለው አምላክ እርሱ አንዲት ድንግል ታቀፈችው። ነሳይኩ አርአያሁ ወያቀብክዎ፣ እሱ መልኩን ሰጠኝ እኔ ግን አልጠበቅኩትም ነበር አለ። ነሳ ስጋዬ፣ ስጋዬን የኔን ስጋ ለብሶ መጣ። ወረሰየው ለስጋዬ ዘይመውት፣ የኔን ስጋ የማይሞት የማይፈርስ የማይበሰብስ አደረገው ይላል ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 61 ቁጥር 34 ላይ ሲናገር። ይሄን የሚያስደንቅ ቦታ የማይችለው ጌታ በአንዲት እዚህ ታገሰ ለተጸንሶ ይለዋል ቅዱስ ቄርሎስ። ቦታ የማይችለው አምላክ ከእናቱ ሆድ 9 ወር ከ5 ቀን ታግሶ በቅታው ቁጭ ሲል ያድንቃል እኮ ያስደንቃል። እናቱም ትደንቀናለች፣ እሱም ያስደንቀናል። ከርሰ ድንግል አቤ ወተለዓለም ሰረገላ ኪሩቤል ወተሰብሐም ሱራፌል ይላል አባ ጊዮርጊስ። የእመቤታችን የቅድስት ድንግል ማርያም ማኅፀን ከኪሩቤል ሰረገላ በለጠ፣ ከፍ ከፍ አለ፣ ሱራፌልንም ላቃቸው ይላል። እንዴት ያለ ማኅፀን ነው ይሄ! የእሱ መውረድ የእሷ መወሰድ የሚያስደንቅ ነው። ቅዱስ ዮሐንስ አፈወርቅ እንዴት እንደሚል ደግሞ ተመ ምንተ እብል ወምንተ እነብብ እስመ ብሎ የመዋዕል ኮነ ሕፃነ። ቀዳማዊ እርሱ ሕፃን ሆኖ ታይቷልና ምን ልናገር እችላለሁ? ዘይነብር ዲበ መንበር ልዑል ወዘይትለዓለም ሰማየ ሰማያት፣ ከሰማያት በላይ ባለ ሰማይ የሚኖር እርሱ ተወዴ ውስጥ ተጎል፣ በበረት ውስጥ እሱ ተጣለ። ስለዚህ ነገር ምን እናገራለሁ ይላል። ዘይትገሰስ የማይያዝ እሱ፣ ዘይንበለ ስጋ ስጋ የሌለው እሱ ተገሰ በእደ ምድራውያን፣ በምድራውያን እጅ ተዳሰሰ እርሱ። ለዘይመትር ማይሰራ ኃጢአት ጠብለልዎ በአጽርቅት ታድገ ለከ ኃጢአትከ ታድገ ለኪ ኃጢአትኪ እያለ የኃጢአትን ማሰሪያ የሚቆርጠውን በጨርቅ ተጠቀለሉት። ከማያልብሶ ለዘማሰነ ክብሩ ሀበ ክብር፣ ክብሩ የጠፋ አዳምን ክብሩን ያለብሰው ዘንድ ወለዘ ጠፋ ስባቲሁ ያልብሶ ስባተ፣ ጌትነቱ የተወሰደበትን አዳምን ጌትነትን ይሰጠው ዘንድ እርሱ ሰው ሆነ። ወለትዕይርተ ቃል ይክሰቶ በየራ መድኃኒት፣ አዳም ከእኛ እንዳንዱ ሆነ ብሎ በምጸት ቃል የተናገረውን መሬት አንተ ወትገብ ውስተ መሬት ያለውን ያንን ስጋ በባሕርይ አምላክነት ይገልጠው ዘንድ እርሱ ሰው ሆኖ መጥቷልና እንዲያው ምን እላለሁ እንዲያው ምን እናገራለሁ ይላል። ነሳ ስጋዬ ወወሀበኒ መንፈሶ፣ የእሱን ስጋ ለእኔ ወሰደ፣ የእሱን መንፈስ ደግሞ ለእኔ ሰጠኝ። ወወሀብኩ ስጋዬ፣ የኔን ስጋ ለተዋህዶ ሰጠሁት። ወነሳይክዎ መልሼ ቆረብኩት። ይሄንን አድርገልኝ። ወዘገብኩ ረብሐ ሕይወት፣ ብዙ ብዕል ክብርን ጸጋን የዘላለም ሕይወትን አገኘሁ ብሎ ይነገራል። ይሄን ነው ማድረግ። ቅዱስ ኤፍሬም ደግሞ እንዲህ ይናገራል። ሃይማኖተ አበው ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 67 ቁጥር 17 ላይ ነው የተናገረው። ይሄን ቅዱስ ኤፍሬም እንዲህ ይላል። ኦ ለዝንቱ መንክር ዘይትለዓል እምኩሉ ህሊና፣
ከህሊና ሁሉ ለራቀ ለዚህ ነገር አንክሮ ይገባል። ብእሲት ምድራዊት ወለደቶ ለእግዚአብሔር ቃል ዘኮነ ሰባ። ምድራዊት ሴት እመቤታችን ሰው የሆነ ቃልን እርሷ ወለደችው። ድንግል ወለደቶ ለገባሪሃ፣ ድንግል ማርያም ፈጣሪዋን ወለደችው። ወለሊሁ ፈጠረ ወላዲቶ፣ እርሱም እናቱን በጥንተ ተፈጥሮ በሐዲስ ተፈጥሮ አከናውኖ ፈጠራት። ነሳ ስጋ እምኒሃ፣ ከእሷ ስጋ ለበሰ። ወፈጠረነ ዳግመ አፍቅሮ ኪያነ፣ እኛን ወዶ በጥንተ ተፈጥሮ በሐዲስ ተፈጥሮ እንደገና ፈጠረን ይላል። እንዲህ ላደረገ አይደንቃችሁም? ምድራዊት ሴት አምላክን ታቅፈው ስታየው፣ እስቲ እግዚአብሔር ያሳያችሁ። አንበሳን በግ ታቅፋ በመንደራችሁ ብትመጣ አይደንቃችሁ? ይደንቃል እኮ። አሁን እኮ ታሪኩን ለምደነው ነው የማይደንቀን። አሁን ትልቁን አንበሳ በግ ታቅፋ እንዲሁ በዚህ ብታልፍ ወይ ግሩም አትሉ? ሞ አንበሳ ዘምነጎደ ይሁዳ፣ ከነገደ ይሁዳ የተወለደው ያ በላም የተመሰለውን ሰይጣን የሚሰብረውን አንበሳ ታቀፈችው። ጥቀ እጹብ ሁቃፌ አንበሳ ባብራከ በጊት ሰዓዳ እሳት ወበረድ ሀብሩ ባህድ ሁላው ይላል አባ ጊዮርጊስ። አረ ጎበዝ ልብ በሉ ይላል። አንበሳውን እኮ በግ ታቀፈችው፣ በረዶና እሳት አንድ ላይ አደሩ። አይደንቃችሁም እንዴ ይላል። ይሄ ነው የተደረገው። ቅዱስ ያዕቆብ ዘስሩግ እንዲህ ይላል ሃይማኖተ አበው ምዕራፍ 88 ቁጥር 8 ላይ ሲናገር ማለት ነው። አንከሩ ሐራ ልዑላን እለያስተርእዩ፣ በአካል የማይታዩ በግዘፍ የማይዳሰሱ መላእክት ጌታን ተወልዶ በግዘ ሕፃናት ሲያለቅስ በሰው አካል ሲመላለስ ባዩ ጊዜ ፈጽሞ ደነቃቸው። ርዕዱ ለአይካኒሁ በመካን ልዑል ሶበርይወን ዘይትለአክ ላርዳይሁ፣ በልዑል መካኑ አንድም በልዑል ባህሪው የሚያገለግሉት መላእክት ደቀ መዛሙርቱን ሲያገለግል ባዩት ጊዜ ደነገጡ ይላል። እግር ሲያጥብ ባዩት ጊዜ ደንገጹ ብርሃናት ሶበርይዎ ለእሳት ግሩም፣ ግሩም እሳት የሚሆን እርሱን በትሕትና ሆኖ ጨርቅ ታጥቆ አገልድሞ ውሃ በንብቲር አድርጎ እግር ሊያጥብ ባዩት ጊዜ እነዚህ ደነገጡ። አንከሩ ወተደሙ ላይካነ አውሁ እምነ ወልድ ለዘመጻ ከመይኩን ገብረ፣ ያገለግል ዘንድ ባሪያ ሊሆን ሊገዛ ሊወጣ ሊወርድ የመጣ ወልድን ባዩት ጊዜ የአባቱ አገልጋዮች መላእክት አደነቁ ይላል። ደነገጡ፣ በመደመም ተያዙ፣ አዘኑ። ወይ ጉድ ይላል። ይህን ያደረጉ ክርስቶስ ወደዚህ ዓለም መጣ ሲባል የምታዩት ነገር አለ። ምንድን ነው የምታዩት? አንደኛ ኃጢአታችን ምን ያህል ከባድ እንደነበር ተመልከቱ። እግዚአብሔርን ከሰማይ ያስወረደ ኃጢአት ነበር የሰራ ነው። አንድ መልአክ የማይመልሰው ኃጢአት ነበር የሰራ ነው። ምን አንድ መልአክ፣ መላእክት ሁሉ ተደምረው ሊመልሱት የማይቻል ኃጢአት ነው የሰራ ነው። እግዚአብሔርን የሚያስወርድ ኃጢአት ሰርተን ነበር። የዕዳችን መጠን ተመልከቱት። ሁለተኛ እንደዚህ ያለነውን ደግሞ ምን ያህል እንደሚወደን ለማሳየት ነበር። ርዩ መጠን አፍቀረነ እንዘ ጸሩነ ይህነ ለእግዚአብሔር ተሳሃለነ በሞተ ወልዱ። እግዚአብሔር ምን ያህል እንደወደደን ተመልከቱ አለ ቅዱስ ጳውሎስ። ጠላቶቹ ነበርን እኮ ግን ወደደን ያለ አኮ በአምጣነ ጌጋይነ ዘኮነና ሐሳበ ጸጋሁ ለእግዚአብሔር። የእግዚአብሔር የምሕረቱ የቸርነቱ ብዛት መጠን እንደ በደላችን መጠን አይደለም የሆነብን። ስንጠላው ወደደን፣ በልጁ ሞትም ታረቀን። ይውላችሁ ኢየሱስ ክርስቶስ ወደዚህ ዓለም በመምጣቱ የነገረን ይሄንን ነበረ። ከካህሊነቱ ይልቅ ፍቅሩ ነበር የቀደመበት። እንደ ግድ የለሽ ንጉሥ እና ምን ላርጋቸው ይሄን አድርጌላቸው ነበር እማይል ወይም ደግሞ ደግ ንጉሥ እንደ ደግ ንጉሥም አይደለም ክርስቶስ። ደግ ንጉሥ የተጎዳውን አገር ወይም የተጎዳውን ሰው ልኮ ከተራበ እንኩ ቀል እርዳታ ስጧቸው፣ ከተራቆቱ እንኳን ልብሷቸው፣ ቤታቸውን ገርፍ ከወሰዱ እንኳን መስሪያ ስጧቸው ይላል። ወራሪ ከመጣባቸው ሰራዊት ይልክላቸዋል። ክርስቶስ ግን አንዱን መልአክ ቢልከው ይችላል። ሂድና ፍተው ቢለው ይፈተዋል። ሲኦልን ሂድና በርብርሃና ቢለው ሚካኤልን ቢልከው ይችላል። ገብርኤልን ቢልከው ይችላል። ሰራዊተ መላእክትን ቢልካቸው ይችላል። እሱ ብቻ አይደለም፣
ማንንም ሳይልቅ ያለበት ቦታ ሆኖ ተናግሮ አይደለም ቢያስብ ራሱ ከሲኦል መውጣት እንችላለን። ይውጡ ብሎ ዝም ብሎ ቢያስብ ማለት ያን ግን አላደረገውም። ከካህሊነቱ ይልቅ ምኑን ማሳየት ነው የፈለገው? ፍቅሩን ማሳየት ነበር የፈለገው። እንደዚህ እንኳን አርጋችሁኝ እወዳችኋለሁ ማለቱ ነበር። እስኪ በሉ እንደዚህ እንኳን አርጋችሁ ይበሉ። ምን እላችኋለሁ ለማለት ነው የመጣው? እወዳችኋለሁ። ፍቅሩን ሊያሳየን ነው የመጣው። በመንግስቱ ላይ ተነስተንበት እኮ ነው። ሰርቀነው እኮ አይደለም። ሰርቀን አይደለም እኮ ዋሽተን እኮ አይደለም። የሰራነው በደል እኮ በምኑ ላይ ነው የተነሳ ነው እንዴ? እናንተ አምላክ ትሆናላችሁ መባል ማንን ገልብጠው ነው አምላክ የሚሆኑት? ወጉ እኮ ቀሉ የዋን ምኞቷ እኮ ቀላል መስሏቸው። አምላክ ከሆነች ወይ እግዚአብሔር እኩል ናት ወይ ደግሞ እሱን ታጠፋለች ማለት ነው። በእሷ ሀሳብ በዲያብሎስ እና በእሷ ይሄን እንዲወደን ለማጠየቅ ነው የመጣው። አንድ የሚያሳየን ይሄ ነው፣ የኃጢአታችን መጠን ምን ያህል ከፍ ያለ እንደሆነ። ሁለት እሱ ምን ያህል እንደወደደን። ሶስተኛ የሚያሳየው ሰው ምን ያህል ክቡር እንደሆነ ነው። ሰው ምን ያህል ክቡር እንደሆነ ያሳየ። ምን ትዑቱ ሰብ ከመ ትስክሮ ወምን ትዑቱ ጓለ እመሕያው ከመ ተሐውጾ። ሰውን ሰው ሁነ ስጋ ለብሰህ በምሕረት ትጎበኘው ዘንድ ሰው ምንድን ነው? እንዲሁ ሰው ምንድን ነው? አንተ ሰው እንድትሆንለት ሰው ምንድን ነው? ቸርነትህ ነው እንጂ ማለት ነው። ቅዱስ ዳዊት ይሄን ነበር ያለ መዝሙር 8 ላይ። ሰው ምንድን ነው? አንተን ሰው ያደርግሃል? እንደው ቸርነትህ ነው እንጂ ሰው እንድትሆንለት እንደው ሰው ምንድን ነው? ሰው ክቡር ነው። የቅዱስ ዳዊት አንክሮ ነው፣ ጥያቄም ነው። አንክሮው ሰው ምን ያህል ክቡር ቢሆን ነው አንተ መጥተህ ምን ያልክለት ማለት ነው። አንዱ ፍቹ የሞትክለት። አንተ በአንተ ደም የተገዛ ሰው ምን ያህል ክቡር ቢሆን ነው እንደማለት ነው። ኧረ ሰው ምን ያህል ነው? ይገርማችኋል እኮ አንድ ሰው ሀብታም ቢሆንና ምን ያህል ቢወዳችሁ ምን ሊያደርግላችሁ ይችላል? በግ ሊያርድላችሁ ይችላል። ክርስቶስ በግ አይደለም ያረደ፣ የገዛ ስጋውን ነው የሰጠን፣ የገዛ ደሙን ነው የሰጠን። ዘወረደ ማለት ይሄ ነው። እኛን ሊያድነን እንዲህ ብሎ ከሰማያት ወረደ። እንዴት እንደሄደ ተመልከቱት። ከልዑል መንበሩ መጣና የሴት ልጅ ለመሆን መጣ። በጣም ነው የሚያስደንቀው። አሁን እኛ ብሎ እናደርገዋል። የሴት ልጅ ሊሆን ነው የመጣ። ከማኅፀኗ ሊያድር ጡት ፈጥሮ ጡት ይለምናል። ይገርማል እኮ የፈጠረውን ጡት ለምኖ ይጠባል። በፈጠረው ጀልባ ለምኖ ይታዘላል። የፈጠረውን ውሃ ለምኖ ይጠጣል። ይሄን የሚያደርግ እሱ ብቻ ነው። መጣና ሰው ሆነ። ከዚያ ምን አለ? እንዲያው በእናቱ ማኅፀን መኖሩ ማ ድንቅ ነው። እሷ ንጹሕ ንጽሕት ምንም ነውር የሌለባት ነው። እሱስ ጥሩ ነው፣ ይሻላል። ተወልደ በተድላ መለኮት ብሏል ቅዱስ ያሬድ። ተወልደ በተድላ መለኮት ለመለኮቱ በሚገባ መለኮቱን በምትገልጥ በድንግል ተወለደ ማለት ነው። ለመለኮቱ ባህሪ ምልክት በምትሆነው እናት ተወለደ። ግን የሚደንቀው ከዚያ ደግሞ ወደ ከእናቱ ማኅፀን ንጹሕ ከሆነችው ነበልባላዊት ሰረገላ ከሷ ወዴት ሄደ? ወደ ፍግ። የት ነው ያ? በረት ማለት ይገርማል። ይሄዳል። ከዚያ ወዴት ነው ሄዱ? ወዴት ነው ሄዱ? ጭራሽ ሰው መሆኑ ሲደንቀን ደግሞ የሰው እግር ሊያጥብ ሄደ። ይሄ እኮ ነው የሚገርም። እንዲህ ይገርማል እኮ እግር ሊያጥብ ደግሞ እንዲሁ ታጥቆ። አሁን እንዲሁ አይደንቃችሁም? ምን ይደንቀናል? ምንም አይደንቀንም እኮ እግር አጠበ። አንድ ጠቅላይ ሚኒስትር እግር እያጠበ በቴሌቪዥን ብናይ ኑሮ እንል ነበር። ምን እንዲያው ጭራሽ እግር አጥቦ ነው እንዴ? ኧረ እኛ ምን አሸረግደው ነገር ተውት። እግር ማጠብ እንዲሁ ታምር እኮ ነው። እግር ከማጠብ ደግሞ ምንድን ነው ያደረገ? በውርደት ወደ መሞት ነው ሄደው። ሰዎች የሚሞቱትን የመጨረሻውን የውርደት ሞት ወደ መሞት፣ ለሱ ግን ክብሩን ቀልጦበታል። ልብሱን አውልቆ ወደ መሞት ሄደ። ደግሞ ልብሱን ታጥቆ እግር አጠበ ብለን ሲደንቀን ልብሱን አውልቆ ወደ መሞት፣ እርቃኑን ወደ መሰቀል ሄደ። ከዚያ ወደ መቃብር ወረደ። እስከ የት እንደሚወርድ እያያችሁት ነው።
ወደ እመቤታችን ማኅፀን ከሰማይ ወረደ ብለን ደነቀን። ወደ እመቤታችን ማኅፀን ወረደ ብለን ደነቀን። ከዚያ እሷስ ድንቅ ንጽሕት ናት። የኃጥአንን እግር አጠበ። ይሄድና ደግሞ ጭራሽ ልብሱን እስካወልቆ ምራቅ እስኪተፋበት ድረስ ወረደ። ከዚያ ደግሞ ጭራሽ እስከ መቃብር ወረደ። ግን በጌትነቱ ተነሳ። ዘወረደ ማለት ይሄ ነው። ይሄንን እያሰብን የምንጾመው ጾም ነው። እንዲህ የሆነውን ጌታ ለመከተል ነው የምንጾመው። ቅጣት አይደለም ጾም። ይህ ስጋችን ለመጎሰም ምናምን ለእሱ አይደለም የምንጾመው። ይሄ ፍቅር ነው የሚያጾመን። ከቃሉ ጋር ነች እና በዚህ በዘወረደ ሳምንት ምንድነው ማድረግ ያለብን? ትሁት መሆን። ምን መሆን ያለብን? ትሁት መሆን። ትሁት መሆን አይቻልም አላልክም ቅድም ብላችሁኛል። ይሄ የሊቁ መደነቅ ነው። እሺ የቅድሙ ትህትናን የመጨረሻ እንደውም ትሁት ምናምን ነኝ ብሎ እንዳያስብ ጭራሽ አውርዶ ለመፈጥፈጥ የተመስጦ መጨረሻ ነው እንጂ ትሁት ይኮናል ሰው። እና በዚህ ከዘወረደ እስከ ቅድስት ባለው ሳምንት ሁለቱን እሁድ ነው ዛሬ አንድ ላይ እያስተማርኩት ያለ በቅድስት ቀን ማለት ነው። ምክንያቱም ሳምንትም ሌላ ጉባኤም ነበረ፣ ያ ችግር ነው። ስለዚህ በዘወረደ ሳምንት የምናደርገው ምንድን ነው? ኧረ ዛሬ በኋላ ባደርግ ነው ችግር የለም ሳምንቱ አልፎ ትሁት መሆን። እስኪ ትሁት መሆን በሉ። አዎ ትሁት መሆን። ዘወረደ ብሎ የሚጾም ሰው ትሁት መሆን አለበት። እንዲሁ በዘንድሮ አብይ ጾም ይህን ብናደርግ የምንመካው በምን እንመካለን? እውቀት ያለው በምን ይመካል? በማወቁ ይመካል። ዘር ያለው በምን ይመካል? በዘሩ ይመካል። የእናት አባቱን ዘር እየቆጠረ በሀገሩ በዘሩ ይመካል። መልክ ያለው በምን ይመካል? በመልኩ። አንዳንድ መልከኛ እንደውም መልኩን ሌሎች ሰዎች እንዲነግሩት ከፈለገ በደንብ ሰሞኑን አመድ መሰልኩ እናንተ ይላል። ምን ለማለት ይመስላችኋል? መልኩን በደንብ እንዲነግሩት፣ ኧረ እናቴ አንተ እያበራ ነው እንዲባል አይነት ወይም ደግሞ በቃ እንደዚያ እና መልክ ያለው በመልኩ ይመካል። ሀብት ያለው በሀብቱ ይመካል። ገድል ያለችው ደግሞ በምን ይመካል? በገድሉ ይመካል። በትንሹ ማለት በትንሹ አብሶ ከኛ የባሰ ሰው ካየንም አይታ ላይ ደርስ ነው። አዎ ትህትና ማለት ምን ማለት ይመስላችኋል? ሁልጊዜ እናገረዋለን። ትህትና ማለት ራስን ከማንም ሰው በታች ማድረግ ነው። ማንም የሚለውን አረፍተ ነገር ተመልከቱት፣ እዩት። ከማንም ሰው አሁን የእጅ ፓትርያርኩን ጫማቸውን ብስም ትህትና ነው? ልክን ማወቅ ነው። ህግ ነው። ይሄ ሲጀመር ርት ነው። ህግ ነው እንጂ ትህትና አይደለም። እና ድሮ ስላልስም ነው ፓትርያርክ አባቴ መስለውኝ። ይሄ ትህትና አይደለም። ኤጲስቆጶስ ለጳጳስ፣ ጳጳስ ለፓትርያርክ፣ ደቀ መዝሙር ለመምህሩ፣ ልጅ ለአባቱ የሚያደርገው ትህትና ይባላል። ትህትና የሚባለው ከኛ ለሚያንስ ሰው የምናደርገው ነው። እኛ የያዝነውን ነገር ያልያዘ ሰው ስናይ አንተ እየጾምክ ለሚበላ ሰው ትሁት ትሆናለህ ወይ ነው። ሰማችሁ? እያወቅክ የማያውቅ ሰው ሲናገር ትሰማዋለህ ወይ? እሱ ነው እያወቅክ የማያውቅ ሰው። ትህትና የሚባለው እሱ ነው። ለትልቅ ሰው እየታዘዝክ ለትንሽ ሰው እምቢ አትልም ወይ? እሱ ነው። እኔ ሳዛችሁና መቼስ እዚህ ወንበሩ ስላለው ነው። የሆነ ደግሞ በቃ በእናንተ እይታ ተራ ሰው የሆነ ሰው ብታዙት ቢያዛችሁ እኩል ትሰማላችሁ? ሌላው ቀርቶ ስብከት፣ አሁን እኔ ስሰብክና እዚህ ደግሞ አንድ ሰው ተነስቶ ቢሰብክ እኩል ትሰማላችሁ? እኔ ትልቅ ነኝ አይደለም ጨዋታው። እኔ እንደዚህ አይነት ነገር አልልም፣ እግዚአብሔር ያውቃል እያልኩ ያለሁት እኛ በህሊናችን ምን ስለው ሰው አለ። መቼስ ከዚህ ስለተቀመጥኩ መምህር ልትሉ ትችላለን። ከዚህ ያነሰ ሰው የምትሉት በእናንተ ግምት የምትሉት ሰው አንቁሞ ዛሬ የሚያስተምረን ቢባል ዝም ብሎ አንድ የሆነ ሰው ማለት ነው ምን ትላላችሁ ነው? ይህ እኮ ነው ችግራችን ማለት ነው። ቀድመን ሰው እንደማይረባ እንወስንበታለን። ልቡን ማን እንዳሳየን አላውቅም። ይገርማል እኮ እገሌ እስከዚህ ነው ብለን ልኩን አውጥተን ሰፍረን 80 ኪሎ 100 ኪሎ ብለን ራሳችንን እንደምረን ቀንሰን ጽፈን እንጨርሳለን። ከዚያ በኋላ አንሰማም። አንዳንድ ጊዜ ከኛ ከናቅናቸው ሰዎች እውነት ይገኛል። ሶስና ስትገደል ታውቃላችሁ፣ ልትገደል ተብሎ ሲፈረድ
አንድ ወጣት ልጅ አይደል እኔ ከዚህ ሴት ከደሟ ንጹሕ ነኝ ያለ ከረበናቱ ሁሉ ይልቅ ዝም ብሎ ከወጣቶች ጋር ያለ አንድ ልጅ እስከዚያ ተሰምቶ የማያውቅ ልጅ ማን ነው? ዳንኤል ነው። እዚያ እኮ ነው ልዕልናው የተገለጠ። እስከዚያ ድረስ የለም። ሁሉ ሰው በሀገር ያለው ሕዝብ ሁሉ ሶስና ትገደል 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 ብሎ ወስኗል። ያ ሰው ምና እኔ ከደሟ ንጹሕ ነኝ ምንድን ነው ያሉት? እስኪ በል እንስማ። እስመ እግዚአብሔር አልሐቀከ በማእከሌነ፣ እግዚአብሔር ከኛ በላይ አድርጎሃል፣ እስቲ ተናገር አሉት። ቆይ እኔ ልፈትናቸው እነዚያን ሰዎች። ፍትሕ ገለጠ ማለት ነው። እውነት ከማን እንዳለች ከትልቅ ሰው ይሁን ከትንሽ ሰው፣ ከለበሰ ይሁን ከተራቆተ፣ ከተሾመ ይሁን ከተሻረ፣ እውነት ከሁሉም ሰው ትመጣለች። ጆሮን ለማንም መክፈት፣ ዓይንን ለሁሉም ሰው ለአንዱ ከፍ ለአንዱ ዝቅ አለማድረግ፣ ራስን ከሰው ጋር አለማነጻጸር፣ ለገሌ እንዲህ ተደርጎ ለእኔ ሳይደረግልኝ አለማለት፣ አዎ ለገሌ ይገባል ለእኔ አይገባኝም ማለት፣ ነቀፋን በምስጋና መቀበል፣ ትልቅ ቦታ ሳይሰጠኝ አለማለት ትሕትና ይኖር። እስቲ ለክርስቶስ የቀረበ ወንበር አምጡ አለ ነገሩ እንጂ አለ ወይ? እስቲ ክርስቶስ የተወለደበትን የወርቅ አዳራሽ አምጡት አለ በሉ ነገር እንጂ የለም። እኛ እንኳን በአቅማችን እኮ ስሞት በዚህ ገንዙኝ እንላለን። እሱ ለአሟሟቱ እንኳን ክብር ሰጥተውታል እንዴ? አልሰጡትም እኮ። በዝቅተኛ ኑሮም ልንኖር እንችላለን። መከራን በምስጋና መቀበል። ውሃ ለምኖ ሐሞት ነው የተሰጠው አይደል እንዴ? አንዳንድ ጊዜ በጎ እየሆንኩ ለምንድን ነው መራራ ነገር የሚገጥመኝ ልንል እንችላለን። ክርስቶስ ውሃ ለመነ፣ የሰጡት ምንድን ነው? ሐሞት ነው። ከዚህ ዓለም ውሃ ስትለምኑ ሐሞት ሊቀርብላችሁ ይችላል። ይህ ዓለም እንደዚህ የሰጠነውን አይሰጠንም፣ የጠየቅነውን አያመጣም። ግፍ ነው የሚሰጠን ዓለም። ይሄ ነው ዘወረደ። ዘወረደ ማለት ይገባኛል ብሎ በምስጋና መቀበል ማለት ነው። እኔ በልጥ ነው ዓለምን የፈተው ዘወረደ። እስኪ ዘወረደ በሉ። የዐቢይ ጾም ጉዞ በምን ይጀመራል? በምን? በትሕትናት ወርዶ ነው የሚጀመረው ነው። ወርዶ ነው የሚጀመረው። በትሕትና ይጀምራል። የልዕልና መጀመሪያው ትሕትና ነው። ለዚህ ነው አባቶቻችን ምን ይባላሉ? ምን ይላሉ? ትሕትና የትሩፋት ሁሉ ምንድን ናት ይላሉ? መሰረት ናት ይላሉ። ቤት ሲሰራ መጀመሪያ መሰረቱ እንደሚጣለው የጸና አለት የሚባለው ነፋስ ገብቶ የማይጥለው ቤት የሚባለው ትሕትና መሰረት ላይ የቆመ ሰው ነው። እሱን ገፍታችሁ መጣላችሁ። በዜና ዓለምም እኮ ተብሏል። ሜዳን ማንም አይገፋውም። ምክንያቱም ቀድሞ ራሱ ምን ያለ ነው? ዝቅ ያለ ነው። የሚገፋ ምንድን ነው? ተራራ ነው። ከፍ ስላለ ትሁት ከሆንኩ ማን ይገፋል? ራስህን እኮ ከፍ ስታደርግ ነው ሰዎች ሁሉ የሚገዳደሩ። እና የዐቢይ ጾም ጉዞ በትሕትና ይጀመራል። ዛሬ ማን ነው? አቤት ቅድስት ነው። ትሁት ሆነን ምን ማድረግ አለብን ነው? ጾማችን ከሌላው ጾም የተለየ ንጹሕ መሆን አለበት ነው። አሁን ቀጥሎ በሁለተኛው ሳምንት የሚመጣው ምንድን ነው? ንጽሕና ነው። በመጀመሪያው ሳምንት ትሕትና ነው የሚመጣው። በሁለተኛው ሳምንት ንጽሕና ነው። ንጹሕ መሆን ራስን ማንጻት ነው። ራስን ማንጻት ራሳችን እንዴት እንደምናነጻቸው ራሱ ነግሮናል። ሶበ ትጸውሙ ኢትኩኑ ከመ መደላዋን እስመ እሙንቱ ይትመጸለው ወይቈጽሩ ገጾሙ ከመ ያእምር ሰብእ ከመ ጾሙ። ስትጾሙ እንደነማን አትሁኑ ነው ያለ? እንደ ግብዞች አትሁኑ። እነሱ ሰው እንደ ጾሙ ያውቅላቸው ዘንድ ፊታቸውን አጠውልገው ምን ይላሉ? ይታያሉና ነው። አንትሙሶ ሶበ ትጸውሙ ቅብኡ ርእሰክሙ ወሕጽቡ ገጸክሙ ከመ ያእምር ሰብእ ከመ ጾምክሙ። እናንተ ግን ስትጾሙ አለ ምን አድርጉ አለ? ራሳችሁን ተቀቡ፣ ፊታችሁን ታጠቡ። እንደዚህ አድርጋችሁ ጹሙ ነው። ሰው እንደ ጾማችሁ እንዳያውቅ ዘእንበለ አቡክሙ ዘበሰማያት ማእምረ ኅቡዓት፣ የተሰወረውን የሚያውቅ ከአባታችሁ በቀር ማንም እንዳያውቅባችሁ ራሳችሁን ተቀቡ፣ ፊታችሁን ታጠቡ። በሁለተኛው ሳምንት ክርስቶስ እንድናደርግ የሚፈልገው ንጽሕና ነው። እሺ የመጀመሪያው መንጻት ያለብን ከምንድን ነው? ከግብዝነት ነው።
ሶስት ነገሮች ናቸው በዚህ ዕለት የታዘዝ ነው። እዚህ ወንጌል ላይ በዕለቱ በተነበበ ወንጌል ላይ በቅድስት የምናደርገው የመጀመሪያው ግብዝነት ይባላል። እስኪ በሉ አቤት። ግብዝነት ማለት ምን ማለት ነው? በመጽሐፍ ቅዱስ ግብዝነት 1 3 4 ፍቾች አሉት። ልንገራችሁ። ግብዝነት አንደኛ የሚናገሩትና የሚሰሩት መለያየት ነው። ግብዝነት አይ መከራዬ፣ ልናገረው የጨነቀኝ እኮ እኔም እንደዚያ ስለማልገኝ ነው። እሺ የሚናገሩትና የሚሰሩት ምንድን ማለት ነው? መለያየት ግብዝነት ይባላል። ለሰው ሲቆርሱ አያሳንሱ እንደማለት ያለ ነው። ምን ይላል ይሄን ጌታ ሲናገር? ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍቶ ፈሪሳውያን፣ በሙሴ ወንበር በሙሴ መምህርነት ጸሐፍት ፈሪሳውያን ተቀምጠው አሉላችሁ። ኩሎ ዘአዘዙክሙ ግበሩ፣ የሚያዟችሁን የሚያስተምራችሁን ስሩ። ወዘብ ከመ ምግባሮሙ እሰይ ትግበሩ፣ የሚሰሩትን ግን ምን አትበሉ አለ፣ አትስሩ። የሚሏችሁን ስሩ፣ የሚሰሩትን እሳ አትስሩ። ምን አይነት ሰዎች ስለሆኑ ነው እነሱ አለ? ወያስሩ ጾረ ክቡደ ወያሰክምዎ ለሰብእ ዲበ መትከፍቱ፣ ለሰው ጽኑ ሸክም አስረው ያሸክሙታል። ወለሊሆሙ እሰይ ይለክፍዎ በአጽባዕቲሆሙ፣ እነሱ ግን በጣታቸውስ እንኳ ምን አይሏትም አይነኳትም ይላል። ከግብዝነት መንጻት ነው። አፍኒ ወልብኒ ህውረ ይመኑ፣ አፍም ልብም አንድ ሆነው ይመኑ እንደተባለ በኦሪት ዘዳግም ላይ 2 አይነት ሚዛን በቤት ውስጥ አታኑር ይላል። ይገርማል። ሊቃውንቱ የሚሉት ነገር ማነው? እግዚአብሔርም ያለው ነገር ሊቃውንቱም አድርገው የሚተረጉሙትን ብትሰሙት ታምር ነው። ስንት አይነት ሚዛን ነው የሚለው? 2 አይነት ሚዛን። 2 አይነት ሚዛን ማለት ምን ማለት ነው? ለሌላው ምን አድርገህ የምትሰፍርበት ነው። ጠበቅ አድርገህ የምትሰፍርበት፣ ለአንተ አነስ አድርገህ የምትሰፍርበት ልብ አይኑርህ ነው። ለሌላው ይህን አድርጉ ብለህ ካዘዝክ ለአንተም ደግሞ ያኑ ሚዛን እኩል መዝነው ነው። ያው ንስሐ አባት 40 ሲሰጥ 40 ይሰግዳል። ታውቃላችሁ አይደል? አታውቁም? አባቶች እኮ ንስሐ አባት ሁኑ ሲባሉ ለምን እምቢ እንደሚሉ አታውቁም? መከራ አለዋ። እንዴት ብሎ ንስሐ አባት ይሆኑ ይመስሏችኋል እናንተ? ስግደት አላት እኮ። ካቃተው ቢያንስ 40 ከሰጠ ስንት ይሰግዳል? 20 ይሰግዳል ቢያንስ። ስለዚህ ስግደት ሰጥቶ ቁጭ የለም። አንዳንድ ጊዜ እንደው የቄስንም ድካም እንድታውቁት ብዬ ነው። በዚያው እናንተ እንደው የምትባሸቁት ቄሱ ንስሐ ስቀጥራቸው ይጠፎኛል፣ ስሰማቸው በትክክል ስነግራቸው በትክክል አላዳመጡኝም ምናምን እንደዚህ በቃ ዝም ብሎ የመክበስበስ ጉድ ማለት ነው። ስንት ጉድ ነው ተሸክሞ የሚኖረው ሰው ቄስ እኮ። 2 አይነት ሚዛን በሰፈርከው ቁና ለራስህም ስፈር ነው። ከግብዝነት ንጹህ መሆን ነው። አሁን ይሄን ወደ ባቀጣጥ ነው ብዙ ነገር አለው። ለምሳሌ እናንተ አሁን በሕግ በዳኞች በቤተ ክርስቲያን አስተዳዳሪዎች በመሪዎች በመምህራን ብቻ ልትወስዱ ትችላላችሁ። ለምሳሌ የሆነ ሰው በደላችሁት፣ እገሌ ይቅር በለኝ እንደው እንዲህ አድርጌ በድዬ ስትሉ፣ ኧረ ምንም ችግር የለም እግዚአብሔር ይቅር ይበለን ሲላችሁ ትወዱታላችሁ ትጠሉታላችሁ? አቤት ተናግሮ እንጂ ሁላችሁ። በጣም ጥሩ። እናንተ በድላችሁስ ይቅር በሉኝ ሲል እምቢ ስትሉ ይሄ ምን ይባላል? 2 አይነት ሚዛን ይባላል ማለት ነው። አንተን ይቅር ሲሉ ደስ ይላል። አንተ ይቅር በል ስትባል ይሄን አድርጎኝ እንደዚህማ እንደው እሱ ጋር የምንለው ነገር አለን። ይሄ 2 አይነት ሚዛን ነው። ለራስህ ሊያደርጉልህ የምትፈልገውን ለሌላውም አድርግ። አንተ ሲያደርጉብህ የሚሰማሃል ሌላውም ይሰማዋል። እንደዚህ አስብ። ይሄ ነው ግብዝነት ማለት። በዚህ ይመጣል በራሳችን ስናወርድ። 2ኛው የከንፈር አምልኮ ነው። የከንፈር አምልኮ ወይም የአፍ አምልኮ ነው። ዝህ ሕዝብ በአፍሆሙ ያመልኩኒ ወበልቦሙሰ ነዋሃ ይርህቁ እምኔ። ይሄ ሕዝብ በአፉ ምን ይለኛል? ያመልከኛል፣ በልቤ ግን ከኔ
በልቡ ግን ከኔ ፈጽሞ ምን ይላል ነው ይርቃል። በአፍ ቅድም ተግባር ጋር የሚሄድ ነው። ይሄኛው ደግሞ አፍአዊ ነገር ላይ መጨነቅ ነው። አፍአዊ ነገር ላይ መጨነቅ እየሰማችሁ ነው ዘመዶች? አፍአዊ ነገር ላይ በደንብ የምንጨነቀው በእውነቱ ማለት እግዚአብሔር በሚያውቅ እንዴት አድርጌ ላስረዳችሁ? አፍአዊ ለምሳሌ በዓል ሲከበር ምን ይደረጋል መሰላችሁ? አይታችሁ ታውቃላችሁ? ከተማም እኛ እንኳን ገዳም እንኳን ዲኮሬሽን የለም ተመስገን። ግን ከተማ ምን ይደረጋል መሰላችሁ? ይሄ ምንድነው የሚፈነዳው ነገር? ፊኛ ይሰቀላል፣ ሰንደቅ ዓላማው ይሰቀላል፣ ድንኳኑ ያሸበርቃል። አሁን ጉባኤ ሲዘጋጅ ተመስገን ነው እንዳትናገሩ። ጉባኤ ሲዘጋጅ አሁን ከተማ በዚህ እንትኑ ተንጠልጥሎ ፊኛው ተንጠልጥሎ በዚህ ዲም ላይት ያደርጉበታል፣ በዚህ ይሸበረቃል። በዓሉ ሲከበር ምን እንትን አሁን ከተማ ቤት ራሱ ስታዩት ዛሬ እመቤታችን ናት፣ ቄጠማ ይጎዘጎዛል። ጥሩ ነው። ፈንዲሻ የሚባላል ቆሎ እየተጎዘጎዘ እንደው ሰው የሚበላው አቶ ደግሞ የቆሎ ጉዝጓዝ ቆሎ ይበተናል። ምን ይደረጋል? በቃ ግድ የለም። ይሄ ምንድን ነው ሲባል ስለ አፍአዊ ነገር ምን እንላለን? እንጨነቃለን። ግን በዓሉ ከመድረሱ አስቀድሞ ዲኮሬሽን ሊሰራላቸው የሚገባ እነማን ነበሩ? እነዚህ ነበሩ። እነ ህሊና እነዚህ ነበሩ መዥጎርጎር የነበረባቸው በፍቅር በትትና በአንድነት በሰላም በእርቅ በዚህ እነዚህ ጸፍረቅ ብለው በዓሉ ሲመጣ የልብ እንቁጣጣሽ ሲሆን ነው ጥሩ። እነዚያ ናቸው መጌጥ የነበረባቸው። የለም እዚያ ውስጥ እኛንም ጨምሮ ማለት ካባው ላንቃው እንዲሁ እናቴ እንዲሁ ቄሶቹ መርጌቶቹ መነኩሴው በቃ እንደዚህ ጽብርቅ ሲል በቃ እንደዚህ በዚህ መነሳነሱ መኩነሳነሱ በዚህ ከመስቀሉ ላይ እንትኑ ጥሩ ነው እኮ። ይሄ ሁሉ የሚደረገው ለማን ክብር ነው? ለወንጌል ክብር ነው አይደል? ለወንጌል ክብር ነው። ግን እስከዚያ ድረስ ጥምቀት ከመድረሱ በፊት ነጩ ካባ ካህናቱ አንጸብርቀው በዚያ ውስጥ እነ ዘረኝነት ከልብ ከተማውን እናቴ ወጣቱ አስፓልቱን በሳሙና ያጥበዋል። ታቦቱ ስለሚሄድበት ጥሩ ነው፣ ለእግዚአብሔር ነው። ይሄ ዋጋ ያለው ነገር ነው። እውነቴን ነው። እኔ እንደውም የጥምቀት እንዲያውም መቼስ የቤተ ክርስቲያን ሰው ስለሆንኩ ታቦቱን መከተል ስለሚገባ ነው እንጂ ወጣቶችን እየተከተልኩ መዋል ራሱ ይናፍቀኛል። ደፋ ቀና ሲሉ በጣም ነው ደስ የሚለኝ። እውነቴን ነው የምነግራችሁ። እንባዬን ያስመጡታል። በቃ ደፋ ቀና ለእግዚአብሔር ብለው እኮ ነው ያን ሁሉ የሚያደርጉት። በእርግጥ የጭንቅ ቀኖች ሰዎችም እነዚያ ልጆች ናቸው። እኛ ጠቃቅሰን እልም ነው። እነሱ ናቸው እሳት ሲነሳ የሚደርሱት። ግድ እና አሁን እነሱን አይደለም የነቀፍኩት፣ ግን አስፓልቱ ታጠበ። ይገርማችኋል። እኛ ግን እንደረከስ ቂም እንደቋጠርን ምን እንዳል አፋዊ ትኩረት አሁን ቤተ ክርስቲያናችን እዚህ ላይ እየበዛች ነው የመጣቸው። ውስጣዊ ነገር ላይ መስማማት ላይ አንድነት ላይ እንዲህ ታቦት እኮ ተሸክሞ 30-40 ታቦት አንድ ላይ ወርዶ የጥምቀት ሲለያዩ እጅና ይነሳሳሉ። ደስ ነው የሚል ስታዩ ሲለያዩ። አሁን እኔ ጎንደር እያውቃለሁ፣ አዲስ አበባም እያውቃለሁ። ጥምቀት ተውሎ ታቦቶቹ ወደየመግቢያቸው 3-4ቱ በዚህ መሄጃቸው ሲሆን እንደዚህ ይሉና እጅ ይነሳሳ። አሁን ያ በልብ ቢሆን ምን አለ? በቄሶቹ ቢኖር በመነኮሳቱ ቢኖር ወደ ላይ እንኳን ከባድ በእኛ ቢኖር እንደዚያ ቢኖር ኑሮ የውሸት ባናረገው ማለት ነው። ሰምታችኋል? ያውሱን የምንለው ነገርና ይሄ በቃ ንጹም ጾመ ወናፍቅር ቢጸና ብለን ሲያበቃ ይል እና እንግዲህ አፋዊ ነገር አሁን በዓላት ሲመጡ ባለተራ ደብር የሚያወጣውን ብር እግዚአብሔር ይወቀው። ለዚያ ዓመት ብቻ የሚወጣው ብር ስንት ድሃ ያሳድራል። ሰማችሁ? አዎ የመጋረጃው አይነት በመለዋወጥ በቃ ነጭ የነበረውን ዘንድሮ ቀይ እናርገው፣ የሚቀጥለው ዓመት እናርገው
እናርገው። ጥሩ ነው ውስጡ ይሁን። እኔ አሁን የሚቀድመው ይቅደም ነው እንጂ ይሄ ሁሉ ነውር ነው አላልኩም። ለእግዚአብሔር እንኳን ጨርቅ መጋረድ እንዲሁ ልባችንስ ቢጋረድ ያንሰዋል እንዴ? ለእግዚአብሔር ምን የእኛ ስጋ ራሱ እንዲያለ ዝም ብሎ እስፋ ምንድነው ስጋዬን ልዘርጋልን ያለ ቅዱስ ዳዊት። ስጋዬን ልዘርጋው እንዴ በምድረ በዳ ነው ያለ። እንዲያስ ብናደርገው ምን አለ? እንዲሁ እጀስ ተወጥሮ መጋረጃ ቢሆን ለእግዚአብሔር ይበዛበት አይበዛበትም? የሚቀድም ግን አለ ነው። ዋናውን ትተነዋል። ዋናውን ንጽሕና መደልው ቅድመ እጽቦ ለጽዋ ወለጻይል እንተ ውስጡ። አንተ መደልው፣ አንተ ግብዝ አስቀድመህ ጽዋውን ምኑን እጠበዋል? ውስጡን እጠበው። ከዚህ በኋላ አፋውን ታጥበዋለህ። ውጫዊ ንጽሕና ላይ ብቻ ትኩረት ማድረግ፣ ውስጣዊ ነገር ላይ ምንም። እንደዚህ ይሄ የከንፈር አምልኮ፣ የአፍ አምልኮ እና አፍአዊ አምልኮ እንደዚህ ያለው ነገር ምን ይባላል? በሉ እንጂ አቤት፣ ግብዝነት። ሶስተኛው ምን እያደረጉ ነው መሰላችሁ? ከሌላ ሰው ጋር የራስን ጽድቅ ማነጻጸር። ይሄ ምን ይባላል? ግብዝነት። ከሌላ ሰው ጋር ሉቃስ ወንጌል ምዕራፍ 18 ላይ ያለው ሰውዬ ማለት ነው። ምንድን ያለ? ከፈሪሳዊ እዚያ ከቀራጩ ጋር ቆሞ ምንድን ያለ? ተመስገን ጌታዬ፣ እንደዚህ ሰውዬ ያላረከኝ፣ እኔ ቢያንስ ከሳምንቱ 2 ቀን እጾማለሁ። ይኸው እንደዚህ ያለ። ያኛው ደግሞ ምን አለ? አንተን ቀና ብሎ እየማየት አልችልም ብሎ ዝም ብሎ እንዲህ ብሎ ዝም ብሎ እኮ ነው የቆመው እንደዚህ ብሎ። ያኛው ደግሞ ቀና ብሎ ድፍረቱ ሀጣንን ፍየል አላቸው አለ። ፍየል ስትሄድ ምን ብላ ነው ያለ? ቀና ብላ ነው። ሀጣንም ምኖች ናቸው ነው ያለ? ትዕቢተኞች ናቸውና ነው። ቀና ብሎ ደግሞ አደፋፈር። እንደዚህ ሰውዬ ያላረከኛም ተመስገን፣ እኔ ስምህን እጠራለሁ እንደዚህ የሚል ሰው ሰብታችሁ ታውቃላችሁ? ዘፋኞቹን በጭፈራ ቤት ሲያይ ያን ዱርዮች ምናምን ኧረ ተመስገን ጌታዬ፣ ቢያንስ እንዲያው በሰንበት አስቀድሳለሁ ምናምን የሚል ሰው አለ። የሚሽሞረሞር ማለት እንደዚህ የሚባል ነገር የለም። ጸሎቱ ተሰምቶ የተመለሰ የትኛው እንደሆነ ታውቃላችሁ? የትኛው ነው? ዝም ያለው እንደዚህ ብሎ። እንዲሁም አባ ጊዮርጊስ ይናገራል። እንደ 2 ውሾች ይላል። 2 ውሾች እየሮጡ ሄደ። አንዱ ባፉ ምን ይዟል? እንጀራ ይዟል። እንጀራ ይዞ አንደኛው ሊቀማው ሲሮጡ ወንዝ ላይ ይደርሳል። ወንዝ ላይ ሲደርስ እንጀራ የያዘው ውሻ ሲያይ ምን ውሻ የምን ውሻ ነው? ደግሞ እንጀራ ይዟል። ሌላ መስሎት የሌላው ውሻ እንጀራ ሊቀማ ሲል የራሱ ሲወርቅ ማለቀም ያደርገዋል። ይሄኛው ዞ ቤቱን ምን ብሎ ተረጎመው? መመጻደቅን ተንኮልን ምናምን ይዞ ቤተክርስቲያን ውስጥ የሚጸልይ ሰው አለ። የደንቆሮ አምላክ ይቅር በለኝ ብሎ ደግሞ እንዲህ ያለው ሰው አለ። የጸሎቱን ዋጋ ማን ነው ይዞት የሚሄድ? ያኛው ውሻ ነው ይዞት የሚሄድ። ቤተክርስቲያን ውስጥ ቁሞ ራሱ ሌሊቱም ብሎ ቀጥ ብሎ እየጸለየ ተመጻዳቂ ከሆነ የጸሎቱን ዋጋ ማን ይዞ ይሄዳል? ጎኑ ዝም ብሎ ጌታዬ ማረኝ የሚለው እሱ ዞ ቤቱን። እንደዚህ የሚያደርግ ሰው ከጸሎቱ አንድ የሚጠቀም አይምሰለው ይላል አባ ጊዮርጊስ። እና እየተመጻደቅኩ ስለሆነ ጸሎቴን ላቋርጠው ብትሉኝ አታቋርጡት። ምክንያቱም ጸሎቱን ካላቋረጣችሁት ጸሎቱ ራሱ እንዲህ ከማለት ያድናል አይደል? እንዲህ ከምጽድቅ ቢያንስ ደግሞ ያድንና ሌላ ቀን ወደ መሰማት ያደርሳል። አንድ ዝም ብሎ ሞኝ ነው አሉ ሄዶ የድጓውን መምህር የንታ አቤት ድጓ ምን ያደርጋል? እንዲህ ከማለት ያድናል አሉት። ምን ድጓ ምን ያደርጋል ከማለት ያድናል ድጓ አሉት። ስለዚህ ዝም ብለን ስንጸልይ ከምን እንድናለን? ከእንደዚህ ያለ መመጻደቅ እንድናለን ነው። ስለዚህ ግብዝነት የሚባለው ይሄ ነው። ራስን ከሰዎች ጋር እያነጻጸሩ ከነገሌማ እኔ በቁርጡ እኔ አልሻልም። አሁን እንዳለ የኢትዮጵያ ምዕመን በሙሉ ተመጻዳቂ ሆኗል። የመጨረሻ እናንተ ጳጳሳት፣ እናንተ ወዳሞች፣ እናንተ ቄሶች፣ እናንተ መነኮሳት እኛ ለፍተን እኛ ምን ትስብለን? ወይ ግሩም ነገር እንደው እኮ ይገርማል እኮ እናንተ። ትናንት መጥቶ እኮ እንደዚህ የሚበጠብጠው ማለት ነው። ጳጳሱን ስለጸደብክ የምትጸድቅ ይመስላል? እግዚአብሔር እኮ ጠበቃ ቆምክልኝ ሊል፣ መነኩሴውን ሰደብክልኝ፣ ቄሱን ሰደብክልኝ ብሎ እግዚአብሔር የቤተ ክርስቲያን ጠበቃው ሊል ነው አይደለም።
የራሳችን ኑሮ ዝም ብለን አባ ሙሴ መነኮሳት ተሰበሰቡና አንድ ቀን አንድ መነኩሴ በድሎ ተገኝቶ በእሱ ላይ ልንፈርድ ነውና ና ስብሰባውን አሉት። አልመጣም ና አልመጣም። መጨረሻ ላይ በግድ ሲዘበዝቡት ምን ያደረገ መሰላችሁ? በቀዳዳ ከረጢት አሸዋ ተሸክሞ እያፈሰሰ ዞቱን ተሸክሞ መጣ። ምን ሆነ ነው አባ ሲሉት የኔ ኃጢአት እንዲህ ብሎ እየፈሰሰ እኔ በሰው መፍረድ አልችልም። ሰው እንደዚህ ይላል እንጂ ጭራሽ ደግሞ አፋችን ወደ ላይ ዝም ብሎ አንድ የቤተ ክርስቲያን ምሁር እያስተማረ ጳጳሱ ከጎኑ ተቀምጠዋል። ምን አለ መሰላችሁ? ዛሬ ጳጳሱ ተቀምጠው እኔ በማስተማሬ ምን ያህል ደስ እንዳለኝ አታውቁም አለ። ትዕቢት አይመስላችሁም? አይደለም። ምክንያቱም የምናገራትን እያንዳንዷን ቃል ጳጳሱ እየባረከልኝ ነውና ብሎ ነበር ያስተማረው ማለት ነው። እንደዚያ ብሎ ነው ማሰብ የሚገባው። የክርስቶስ እንደራሴዎች እኮ ናቸው። ብድግ ብሎ ሰው ማጥረግረግ ደግሞስ ተሰዳድበን ገመናችንን አውጥተን ቤተክርስቲያን የምናድናት ይመስላችኋል? አይደለም። ሰርተን ነው ቤተክርስቲያን የምንጠብቃት። ሰርተን እንጂ ተነቃቅፈን የምንጠብቀው ነገር የለም። ስለዚህ አሁን እኔ የምነግራችሁ ምንድን ነው? ግብዝነት የራስን ኃጢአት አስቀምጦ የሰውን ኃጢአት ሲለቅሙ መዋል። እንዲያውም እንደዚህ ያለ ሰው ምን አይነት ሰው ነው ይባላል መሰላችሁ? በሰው የሚፈርድ ሰው፣ የራሱን ኃጢአት ትቶ በሰው የሚፈርድ ሰው የክርስቶስን ስልጣን የቀማ ከሃዲ፣ የክርስቶስ ተበላላጭ ወረኛ ንጉሥ ነው ማለት ነው። አብሳን ወኩሎ ኩነኔው አወፈ ለወልዱ አብ እንኳን መፍረድን ለልጁ ሰጠው ተብሎ ሳለ አንተ በሰው የምትፈርድ ከሆነ የክርስቶስን ስልጣን ቀምተሃል። የመፍረድ ስልጣን ያለው እሱ ነውና ይላል። ዜና አበው ላይ አባቶች እንዲህ ብለው ነው የተናገሩ። ስለዚህ ከግብዝነት እግዚአብሔር ያወጣል። ሌላ ደግሞ አለ። ሌላው ደግሞ ምንድን ነው? ትልልቁን መዋጥ፣ ትንንሹን ማጥራት። ትልልቁን መዋጥ፣ ትንንሹን ማድረግ ማጥራት። እንዲው ታምር ነው ብቻ። ጻጾተ ትነጥፉ ገመለ ትውህጡ። ግመል ትውጣላችሁ፣ መርፌ ምን ትላላችሁ አለ? ታጠራላችሁ አለ። መርፌ ትለቅማላችሁ አላቸው። ይሄ ነው አንዱ ግብዝነት የሚባለው። ግብዝነት ትልቁን መዋጥ ማለት ምን ማለት ነው? ለምሳሌ በትንንሽ ነገሮች ምን እናደርጋለን? እንጣላለን። ትልልቅ ነገሮችን ግን ትተናቸዋል። እየሰማችሁ ነው? እሺ፣ በቃ አልዘለም። እንደሱ ነው በቃ። ለምሳሌ ልንገራችሁ። ቡና ይጠጣል አይጠጣም? ቡና ይጠጣል አይጠጣል? በቃ ጥሩሽ። እኔ አሁን ቡና ይጠጣልም አይጠጣምም አልልም። መልሱ ሌላ ጊዜ እነግራቸዋለሁ፣ ርዕሰ ጉዳይ ስላልሆነ ማለት ነው። ግን በቡና መጨቃጨቅ ራሱ ኃጢአት አይደለም? ልንገራችሁ፣ እውነቴን እኮ ነው። ትንሹን መልቀም ማለት ምን አለው? ነፍስ መግደል አለ የለም? አለ። ጥንቆላ የለም? መጠን ያጣ ግብረ ሰዶማዊነት የለም? አለ። ዘረኝነት የለም? ክደት በስቶ የኢትዮጵያ ምዕመናን በሙሉ ወደ ክደት እየተወሰዱ አይደለም? በየሜዳው ሄደው እዚያ የሚዘለው የሚጨፍረው እኮ ከኦርቶዶክስ የወጣ ነው። አላያችሁትም? ያ እየተወሰደ እኛ ቡና ይጠጣል አይጠጣም። ይኸውልህ ግመል ውጦ ምን መጥፋት ነው? መርፌ መጥፋት ማለት ይሄ። በትልልቅ ርዕሰ ጉዳዮች ላይ መወያየት ሲገባን፣ በምስጢረ ሥላሴ በምስጢረ ሥጋዌ ቤተክርስቲያን እንዴት እንጠብቅ፣ የወጡትን እንዴት እንመልሳቸው፣ ያሉትን እንዴት እንጠብቃቸው ማለት ሲገባን ይጠጣል አይጠጣም ሊቅነት ሲጀመር ጉዳይ መሆኑ ራሱ እኮ የሚገርመኝ ነው። እየሰማችሁ ነው? አረ እንዲሁ የማንለው ነገር የለም። ብንዘረዝረው ብዙ ምንለው ነገር አለ። አሳ ይበላል አይበላም? በጾም አይበላም። መልሱ ይሄ አይበላም። ቅዱስ ጳውሎስ ምንድን ነው የአሳ ስጋ ምንድን ነው ያለ? ሌላ ነው አይደል?
የአሳ ጎመን አላለም። የአሳ ምንድን ነው ያለ? ስጋ ነው። ስጋ ነው፣ አይበላም። ግን ይበላል አይበላም ጉዳይ ራሱ ማምጣት ወደ ቤተክርስቲያን የቤት ስራ ማምጣት በራሱ ስንት ጉዳይ ያላትን ቤተክርስቲያን፣ ስንት መከራ ውስጥ ያለችውን ቤተክርስቲያን ትንንሽ ጉዳዮችን ይዞ መምጣት። ጾሙ በ14 ነው የሚገባ በ15 በቃ ከጾም ከ14 12 ጀምረ ጾም ምንድን ነው በ15 በ14 እያሉ መጨቃጨቅ ራሱ ቅዱስ ሲኖዶስ የወሰነው ውሳኔ አክብሮ መቀበል አንድ። ኧረ ጾም አንሶኛል ካል ህዳር 1 ጀምረ ጾም። በዚህ ነው የሚገባ። ይሄ በራሱ ግመልን መዋጥ ነው። ይሄ ቤተ ክርስቲያን የቤት ስራ ውስጥ ናት፣ መከራ ውስጥ ናት። ስደት እየተሰቃየች ነው ያለችው። በብዙ ሰዓት እየተጠበሰች ነው። አይን ያለው ሁሉ በቀይ አይኑ የሚያይ ቤተክርስቲያን ነው። እግር ያለው ሁሉ የሚፈጥን እሷን ለማቃጠል ለማጥፋት ነው። በዚህ ቤተክርስቲያን ላይ መከራ አንሷት ነው ወይ? ሐሳብ እያመጣን መከመር፣ ሐሳብ እየመጣን መከመር። ኧረ ሌላም በጣም ብዙ ነገር ነው። በቃ እንዲሁ ዝም ብሎ እንትን የማይባል ነገር የለም። ለመክሰስ ስባት ይባላል ብሎ ሊጠይቅ ይችላል። ሰው ነው ለምሳ ብቻ ነው ሰው መከረኛው እንዲሁ ሰው ያልገባው መከራ የለም። አሁን ይህ ሁሉ ምላችሁ ለምንድን ነው? እንዲው ችግር አላጣንም፣ እባካችሁ ችግር አላጣንም። በትንሽ ነገር መጨቃጨቅ፣ ትልቅ ነገር እያለን፣ ትልልቅ ጉዳይ እያለብን፣ ትልቅ ዓላማ እያለን፣ ትልቅ ጉዞ እያለን፣ ፊታችን ላይ ዘንዶ አፉን ከፍቶ እየጠበቀን በትንንሽ ነገሮች እየተባላን ቤቱን ማቁሰል፣ ቤቱን መፍታት፣ ጉዳይ ያጣን። እኛ እኮ መከራ ያጣን ሰዎች ነን። እኔማ አሁን ሳየው ምን ማለት እንደሆነ ገብቷችኋል? መከራ ቸገረኝ እኮ ነው ይሄ ማለት። ወይ ጉድ! ሰይፍ እያለቁ ወንድሞቻችን እህቶቻችን እየታረዱ እየሞቱ ዛሬ ያየነውን ነገ እያጣ ነው። በትንሽ ንግድ መጨቃጨቅ እና ይሄ ነው። ከቃሉ ጋር ናችሁ። እንዲው ልንገራችሁ፣ ቤተ ክርስቲያን ውስጥ ገብታችሁ ራሱ እንደዚህ ይላል እንዴ። አንድ ቅዱስ ጻድቅ ነው ከበረሃ አባቶች አንዱ እና ምንድን ነው የሚለው? ወንድምህ ቤተ ክርስቲያን ውስጥ ንባብ እያነበበ ንባብ ሲያበላሽ ስትመልሰው የሚቆጣ ከሆነ ቶው፣ ንባቡን አንተ ዝም ብለህ በልብህ እየመለስክ ስማ ይልህ። ንባቡ እንዳይነጥብ አንተ በምን መልሰው ነው? በልብህ እየመለስክ ቶው፣ ዝም ብሎ እንደ ፈረስ ይጋልብበት ነው። ያያችሁ ለፍቅር የሚከፈልን ዋጋ እያለው ቃል እግዚአብሔር እንኳን እያበላሸ ቢሆን የሚቆጣ አይነት ሰውዬ ከሆነ ምን በለው ነው? ቶው፣ አንተ ግን ቀለሙን በልብህ መልሰው ነው። እስከዚህ ድረስ ነው ለሰው የምንጠነቀቀው እና ጉዳይ አድርገን መጨቃጨቅ እንትን አይባል እንትን ይሄን በለው ይሄን። እግዚአብሔር እንግዲህ ለትልቅ ነገር እንድናስብ ይርዳን። ትልቅ ነገር ነው ማየት። ሀባ አሎ ገደላ እኛ የኛ ንስርነታችን አሞራነታችን አንድ የሚሰበስበን ቅዱስ ስጋ አለ። ያ ማን ነው? ክርስቶስ ነው። እኛ የምንሰበሰበው ስብሰባ የምንሰበሰበው ውሳኔ የምንወስነው ትልቅ ነገራችን ክርስቶስ ዙሪያ ላይ መክበብ ነው። ጥቃቅን ነገሮች ላይ አይደለም እኛ የምንከበው። እኛ የምንከበው በክርስቶስ ዙሪያ ነው። ይሄንን ያደረግን እንደሆነ ከግብዝነት እንወጣለን። ግብዝነት በጣም ብዙ ነው፣ ይብቃል። ከዚህ ንጹህ መሆን ነው። አይሁድ ለምሳሌ ያደረጉትን እንገራችሁ። ለምሳሌ የአይሁድን ግብዝነት ላሳያችሁ። ሰውየው እጁ እንደዚህ ብሏል፣ እንደዚህ ያለ ነው እድሜ ዘመኑ። ደግሞ አንዲቱ ደግሞ ከተፈጠረች ጀምሮ ምንድናት? ጎባጣ ቋለ እንደ መሬት የቀረበ የተሰፋች ናት። ጌታችን ሴትዮ ያደርግና ቀና በይ አላት። የዚያች ሴትዮ ደስታ አስቡት። ከተወለደች ጀምሮ ጎባጣ ስትልና ሀሰበችው ሮጣ ስትደርስ ሰርታ ስትበላ ተመልከቷት። ያችን የታሰረች ፈታ መጥተው ምን እንዳሉ ሰምታችኋል? ሰንበት ነው ዛሬ። እንዲሁ እኮ ታምር እኮ ነው። ቁጭ ብላችሁ ዝም ብላችሁ አስቡት ማለት ነው። ይህ ሰው የእድሜ ዘመን ማሰሪያ ሲፈታ በሰንበቱ እንዴት ትፈታለህ? ሰውየው እንዲህ ብሎ የኖረ ነው። እጅን ዘርጋ ነው እንዲህ ያለ አብረው መደስ ሲገባ ሰንበት ነው። የአይሁድ ነገር መቼስ ዛሬም እኮ ስትሄዱ እኮ ያስቃል።
ስልክ ለምሳሌ በሰንበት አይደውሉም ዛሬም እስራኤል ውስጥ። ለምን? ሰንበት ነው። እንደዚህ መነካካት ማለት 09 ምናምን ሲነካኩ ሰንበት እንዳይሻር ማለት እና ስልኩን በኪሱ ይዝና ግን የሚፈልገው ሲሆን አውጣና ደውልልኝ ይላል። ይሄ ሊፍት ራሱ የፎቅ ሊፍት አለ። የፎቅ ሊፍት ላይ በሰንበት እንትን አይዘጉም ሊፍቶቹ ከራሳቸው በሲስተም እንዲሄዱ ነው የሚደረግ። ለምን? ሊፍቱን ሲያረጉ ሰንበት እንዳይሻር ማለት ነው። አቤት 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 ጻድቃን እንዲያው ከተዘጋባቸው ናማ ይሄን ንከው ብለው ያስነካሉ። ያው እንደዚህ ዛሬ እኮ ነው። ዛሬ እስራኤል ውስጥ እንደዚህ ነው የሚደረገው። መኪና አይነዱም እንዴ? መኪናማ አይነዱም። አሁን ድረስ እስራኤል ውስጥ መኪና የማይነዳበት ሰፈር አለ። በጣም የኃይለኞቹ አይሁዳውያን ሰፈር እዚያ እየነዳ ብትሄድ ወግረው ይገሉሃል። አሁን የእስራኤል መንግስት በቃ በዚህ ሰፈር አትንዱ ብሎ አስቁሟል። እንደዚህ ያደርጋሉ። ከዚያ አስበሉ ክርስቶስን ወግሮ መግደል ግን መርፌ ማጥራት ምን መዋጥ ነው? ይሄ ግመል መዋጥ ማለት ይሄ ነው። እኛ የአብርሃም ልጆች ነን። ኧረ አብርሃም እንዲህ አላደረግም አላቸው። አብርሃም መንገድ ዳር ቤት ሰርቶ የወጣ የወረደውን የሚያበላ ሰው ነው። እናንተ ግን እኔን የምትገድሉ ናቸው አላቸው። ይኸው እንደዚህ ናቸው። ሰንበት እንሽራለን ይላሉ፣ የሰንበትን ጌታ ይሰቅላሉ። እንደዚህ ነው። እኛም እኮ እንደዚህ ነን። ለትንንሽ ሕጎች ተጠነቃቂዎች እንላለን። የሰው ልብ ግን ወግተናል። ይሄን ነው የምነግራቸው። ግብዝነት ንጹሕ መሆን። ከዚያ ምን ሆነ አድርጉ ነው ያለ? ፊታችሁን ምን በሉ ነው ታጠቡ። ይሄ ንስሐ ግቡ ነው። ስለዚህ እንዲያው በቃ ከዚያ ፊት አንገራችሁ። ከፊታችሁ ታጠቡ በፊት የሚቀድመው ምንድን ነው? ስትጾሙ ራሳችሁን ተቀቡ አለ። ራሳችሁን ተቀቡ ማለት ራስ የተባለ ማን ነው? ልብ ነው። ቅባት የተባለ ምንድን ነው? ፍቅር ናት። ራስ ለምንድን ነው ሲባል ራስ የበላይ እንደሆነ ሕዋሳትን ሁሉ የሚመራቸው የሥነ ምግባር ሁሉ አለቃ ማን ነው? ልብ ነው። ሰው ራሱን ከተቆረጠ እዚያ በኋላ ምንም ይሞታል። ሰው ልቡ በቂም ከተበላሸ በቃ ተበላሽቷል። ከዚያ በኋላ ራስ ያለው ለዚህ ነው። አንድ ሰው የሚሞተው ራሱ ሲቆረጥ፣ ልቡ ከተበላሸ አንድ ሰው ጾሙ፣ ጸሎቱም፣ ስግደቱም፣ ምጽዋቱ ተበላሽቷል፣ ሙቷል። ሰውየው የሞተ ሕዋስ ነው ማለት ነው። ይህን ራስን ልብ አድርጉት። ሕዋሳትን ጾም፣ ጸሎት፣ ስነ ምግባር አድርጓቸው። እነዚህ ሁሉ አብረው ይወድቃሉ። ስለዚህ መጀመሪያ ልብህን አስተካክል ነው። እሱ ደግሞ ተባለ ፍቅር ነው። ልብን ቅባት አለው። የተቀባ እንዲያምርበት ፍቅር ያለው ሰው ያምራል በእግዚአብሔር ዘንድ። የነፍስ ውበቷ ፍቅር ነው። ሰው ራሱን ተቀብቶ ፊቱን ተቀብቶ እንዲያምርበት ልቡ ፍቅር ያለው ሰው እሱ ውብ ነው። በእግዚአብሔር ፊት ያማረ ሰው ማለት እሱ ነው። ይሄ በቀረ ይሄ እንትን ቆዳ ታውቃላችሁ? ቆዳ የከብት ቆዳ አታውቁም? እና እሱ እንትን ይሄ ለመሶብ ለመታጠቂያ ለምናምን ይደረጋል አይደል? መጀመሪያ ምንድንም ያደርጉት ያደርቁታል። ያንን እንዴት ከራራ እንደሆነ ታስታውሳላችሁ? ወግቶ እኮ ይጥላል፣ ሰብሮ ይጥላል። እርጥቡ በሬው እንድታረድ ሲያሰጡት ነው። ይኸው እንደዚያ ከራራ የሆነ ሰው አለ፣ እንደዚያ ቆዳ ማለት ነው። ሲለፋ ግን መኝታ የሆነ ጎርባጣ፣ ለሰው ሁሉ መጎርበጥ አይገባም። እንግዲህ ፍቅር ይኑራችሁ። ልባችሁን ከምን አንጹት ነው? ከቂም አንጹት ነው። የንጽህና ሳምንት አይደል? ከዚያ በኋላ ምን አናድርግ ነው? እንዲያው ቂምም እዘን ሰንብተናል፣ ኃጢአትም ነግሶብን ሰንብቷል። በዝሙትም በሌላውም በውሸቱም በስርቆቱም በአመንዝራነቱም በዚህ ሁሉ ረክሰናል። እንዲያው ምን እናድርግ ስንለው ደግሞ ቸር አይደል እሱ? እጽቡ ገጸክሙ በምን ታጠቧልና? አሁን በንስሐ ታጠቡ አለ ማለት ነው። ይህን ሰርቶልናል። በንስሐ ታጠቡ። ወለመኮነ ኃጢአትክሙ ከመላይ አጽአደወ ከመ በረድ። ኃጢአታችሁ እንደ አለላ ቀይ ቢሆን እንደምን አነጻዋለሁ ነው ያለ። እንደ በረዶ እንደ ባዘቶ ነጭ አድርገዋል ብሎ ትንቢተ ኢሳይያስ ምዕራፍ 1 ላይ ነግሮናል። ኑ እንዋቀስ ይቤ እግዚአብሔር ኑ እንዋቀስ ይላል።
ኃጢአታችሁ እንደ አለላ ቀይ ቢሆን እንደ በረዶ ነጭ አደርገዋለሁ ብሎ ተናግሯል። ስለዚህ እግዚአብሔር በንስሐ የሚምር ንስሐን የሚቀበል መፍቀሬ ሰው ነው። እግዚአ ኩሉ ፍጥረት ወመፍቀሬ እጓለ እመሕያው ጸጋወነ እግዚኦ ሰሬታ ኃጣውኢነ የምንለው ደስ ይላል። ለማበስነ ለከ አዎ ባይምሮ አዎ በያይምሮ አዎ በተናግሮ አዎ በናይሰ ልብ አዎ በገቢር በመናገርም ቢሆን በመስራትም ቢሆን በእውቀት ማነስም ቢሆን በልቡና ክፋትም ቢሆን የሰውን ድካም አንተ ታውቃለህና ይቅር በለን። ጸጋወነ እግዚኦ ስርየተ ኃጣውኢነ ባርከነ ወቀድሰነ ወአግዘነ ወረድኤነ ፍቱሐነ ወጉዛነ ወንጹሐነ የምንለው ለዚህ ነው። እግዚአብሔር እንድንበድል ያውቃል። ስለዚህ ሰውነትን ካሮዬ ስነ ምግባር ለይቶ ንጹህ ማድረግ ደግሞ እስከ ዛሬ ራሳችን ከኃጢአት መለየት ካቃተን በንስሐ ታጥበን 40ውን ጾም በንጽህና እንቀበል። የዐቢይ ጾም ጉዞ በትሕትና ጀምሮ ወዴት ሄደ? አቤት ወደ ንጽህና። እግዚአብሔር ዝቅ የሚል ልብ ሰጥቶ ሰውነታችንን ያንጻን። ትሁት ከሆንክ ምን ትሆናለህ? ትሁት ከሆንክ ለቄሱ ዶ መናዘዝ ምንድን ነው? ቄሱም ሰው እኔም ሰው፣ እሱም ኃጢአተኛ እኔም ኃጢአተኛ ማለት ምን ነበረ? ትዕቢት ነው። ትህትና ሲኖርህ እንድትነጻ ወደ ማን ትሄዳለህ? ወደ ካህኑ ትሄዳለህ። ከካህኑ ስትናዘዝ እግዚአብሔር ያነጻሃል። ስለዚህ ብፁዓን ነዳያን በምን በመንፈስ አለ። ቀጥሎ ምንድን ነው የሚለው? ብፁዓን ምን አለ? ነዳያን። 10 የንስሐ ማዕርጋት ናቸው እዚህ ውስጥ የተቀመጡት። ይሄን ስዘረዝር አልውልም። ብፁዓን ነዳያን አለ። በመንፈስ ነዳያን የሆኑ ሰዎች ምንድን ናቸው? ንዑዳን ክቡራን ናቸው። ራስህን ድሃ አድርገህ ራስህን ንቀህ ዝቅ ስታደርግ ወዴት ትሄዳለህ? እንዳንተ ወደሚበድለው ቄስ ልትናዘዝ ትችላለህ። ከዚያ ነዳይ ራስህን ታደርግና ሂደህ ከቄሱ ብፁዓን ምን የሚሉ እለ ይላሃው ሂደህ ደግሞ ከቄሱ ራስን ዝቅ አድርገህ ታለቅሳለህ ማለት ነው። እስመ እሙንቱ ይትፌስሑ መንፈስ ቅዱስ ትፍሲት መንፈስ ቅዱስ ይመጣና በንስሐ ያዘነውን ልባቸውን ደስ ያሰኛቸዋል ማለት ነው። ስለዚህ ትህትና ወደ ንጽህና ይወስዳል ማለት ወደ ትህትና ይወስዳል። ወደ ትህትና ወደ ንስሐ ይወስዳል። ንስሐ ደግሞ በክርስቶስ ደም ወደ መንጻት ይወስዳል። እንግዲህ በቅድስት ዐቢይ ጾም ከትህትና ወደ ንጽህና ያደርሳል። የሚቀጥለው ደግሞ የት እንደሚያደርሰን በክፍል 2 እናያለን። ጾሙ መጥቷል። በትህትና በንጽህና ከዛሬ ጀምረን ራሳችን አንጽተን እንቀጥል። እግዚአብሔር ሁላችንን የሚያንጻን። ወስብሐት ለእግዚአብሔር። ይቆየን።